የደራው ጨዋታ የደራው ጨዋታ አድማጮቻችን የደራው ጨዋታ ፕሮግራማችን የቅዳሜው ይሄው ከቀኑ 7 ሰዓት ተኩል ላይ ጀምሯል እስከ ቀኑ 10 ሰዓት ድረስ ይቀጥላል። የተለያዩ ዝግጅቶች አሉን። የዝግጅቶቻችን ዋናው የሚሆነውን ጥቁር እንግዳ በሚል አርዕስት ሰጥተናል። ወደኋላ ላይ እናቀርባለን። ትላንትና ድርጅ ኃይሌ አስተዋውቋችኋል። ዋናው ፕሮግራማችን እሱ ነው የሚሆነው። ሙዚቃዎችም ይኖሩናል። አስተያየት ካላችሁ መልእክት ካላችሁ ኤልያስ ገብረ ዮሐንስ እየተቀበለ ለኛ ያደርስልናል። በ011 559 51 በ011 5536006 በ011 5536008 እንዲሁም በ81 11 አጭር የጽሁፍ መልእክት ልትልኩልን ትችላላችሁ። የቴክኒክ ባለሙያችን ተናኘ ዘርጋውና ደረጃ ኃይሌና አዜብ ወርቁነን። የደራው ጨዋታ ክብራትና ክብራን አድማጮቻችን ጥቁር እንግዳ ወደ ተሰኘው የዕለቱ መሰናዷችን እንገባለን። አስቀድመን ግን መግለጽ የምንፈልገው ከየሺ ኃይለ ማርያምና ደረጀ ኃይለ ማርያም ጋር ያወጋነው ወግ የተጫወትነው ጨዋታ እንደ ጋዜጠኛ ያለ ቃለ መጠይቅ ሳይሆን እንደ ወዳጅ ዘመድ ልክ በቤተሰብ መካከል እንደሚደረግ ወግና ጨዋታ እንደዚያ ቁጠሩት። የሆድ የሆዳችንን የልብ የልባችንን ገብሱን በሚባል ሁኔታ ነው ያወጋነው። ክብራትና ክብራን አድማጮቻችን በተለይ በስልጣን መባለግና ሙስና በሚጋለብባት በአንዲት ጀንበር አዳር ዘመድ አዝማድን ባለጠጋና ባለህንጣ ማድረግ በማይነወርባት ይልቁንም ይህን አለማድረግ እንደ ገገማነትና ዥላዥልነት በሚቆጠርባት የዛሬቱ ኢትዮጵያ ይሄ ተከታዩ መሰናዶ እንዴት ያለ ፍቺና ትርጉም ይሰጠው ይሆን ብዬ እንዳብሰለስል አድርጎኛል። እስቲ እናንተም የየራሳችሁን ተንፍሱ። 0115509151 0115536006 0115536008 የስቱዲዮ ስልክ መስመሮቻችን ናቸው። 8111 አጭር የጽሁፍ መልእክት በዛ ላይ አድርሱን። ወደ ዝግጅቱ እንግባ። ደረጀና እሺ ማን ነው ታላቅ? ሁለታችሁ? ደረጀ እኔ ነኝ ታላቅ። አንተ ነህ? በመካከላችሁ ልጆች አሉ? በእሺና በአንተ መካከል ሁለታችሁ ናቸው። ተከታታዮች ናቸው። አጠቃላይ ስንት ልጆች ናቸው? የ50 አለቃ ኃይለ ማርያም ልጆች 50 አለቃ ነበሩ ማለት ማረጋቸው። 50 አለቃ አጠቃላይ ስንት ናቸው? ጥላሁንን አውቃለሁ፣ ዶክተር ጥላሁን ወይም ኮሎኔል ጥላሁን፣ አመለ ወርቅን፣ የሺ ደረጀ። ሌሎች እነማን አሉ? አንድ የሞተም አለ አወቀ ኃይለ ማርያም የሚባል ሰምቻለሁ። ቅድምም እያወራን ነበር። ወፍራም ነች። ጌታነህ ኃይለ ማርያም የአንድ እናት አባት ልጆች ናቸው ሁላችሁም? አይደለም። እሺ፣ በአባት ብቻ ነው የምንገናኘው። በአባት ነው አንድ ነው በአባታችን ነው የምንገናኘው። እኔና እሷ ግን በእናትም በአባትም እንገናኛለን። የእናንተ እናት ማን? ወይዘሮ ብዙነሽን ደርሳችሁባቸዋል? ወይዘሮ ብዙነሽ የነ ኮሎኔል መንግስቱ፣ የጥላሁን፣ የአመለ የጥላሁን አይደለም። አረ የአመለወርቅና የጌታነህ የመንግስቱ ናቸው። የእናንተ እናት? እሺ፣ የኮሎኔል ጥላሁንስ ሌላ ናቸው? ሌላ ናቸው። ሶስተኛ ናቸው የእናንተ እናት? ሶስተኛ ነው። ለ50 አለቃ ኃይለ ማርያም ሶስተኛ። ስንት ልጆች ወለዱ ከእናንተ እናት? ሁለታችሁን። እስቲ ሁላችሁም አንድ ቤት ውስጥ አንድ ቤተሰብ ውስጥ ነው ያደጋችሁት። መቼስ አባት የተለያዩ ባለቤቶችን አግብተዋል፣ የተለያዩ ሴቶችን ሚስቶች ነበሯቸው። መጨረሻ የእናንተ እናትን ያገቡትና ልጆች አንድ ላይ ነው የነበራችሁት ሁላችሁም ስታድጉ? የተወሰነ አመት ድረስ አብረን ነበረን ማለት ከውሱ ውጪ ማለት ነው። ከመንግስቱ ውጪ ሌሎቹ ሁሉም አብረው ነበሩ። ኮሎኔል ጥላሁንም ጌታነህም እና ሁላችንም ሌሎቹ በሙሉ አመለ ወርቅ ብቻ እና እሱ ብቻ ናቸው ያገቡት። እነሱ ራሳቸውን ከቻሉ በኋላ ስለሆነ ሌሎቹ ሳያገቡ ፊት ስለሆነ አብረን አንድ ላይ አንድ ቤት ውስጥ ነበረን። ወደ ቄራ አካባቢ ጋራ ማዞሪያ ጋር ማለት ነው። ከፍተኛ ቀበሌ 9 ባል ነበር።
አሁን እናንተ የት ሰፈር ልጅ ነው የምትባለው? የጨርቆስ የቡልጋሪያ ማዞሪያ ነበር። ሰውልን የሚያደገው እዛ ነው ጨርቆስ ነው። እንግዲህ እስክታገቡ ትልልቅ እስክትሆኑ እዛ ነው ተወልዳችሁ አደጋችሁት? አይ እዛ እስከ 5 እስከ 6 የሚሆን ትምህርት እየተማረ ከዛ በኋላ ነው ወደዚህ መጣ ነው። የት ተማራችሁ? ፈለገ ዮርዳኖስ? እኔ ጠመንጃ ያዥ ነበር። የሺስ? እኔ አንደኛ ክፍል ሽመልስ ሀብቴ ተማርኩኝ። ከዛ ወደዚህ መጣ። ከዛ አልተማርሽም? እዚህ ዘርፈሻው አልገባሽ? ሁላችንም ዘርፈሻው አንገባንም። ከዛ በኋላ የመንግስት ትምህርት ቤት መቼስ የአንድ ቤተሰብ ልጆች ወንድም እህት ሆነው ሲያድጉ የየራሳቸው የሆነ የልጅነት ጸባይና ባህሪ ይኖራቸዋል። ለምሳሌ የጥላሁን የልጅነት ጸባይ ባህሪው እንዴት ነበረ? ብዙም አናስታውስም። ማለት ያው ተለቅ ያሉ ስለነበሩ እነሱ በዛ ሰዓት አብረው ይመጡ ያምሹ ይገባሉ እንጂ በቤት ግን ይመጡ ነበር። ኮሎኔል መንግስቱ? አዎ ይመጣል። በእውነት ይመጣል። በጣም አባቱን ያከብራል። ይመጣል ማለት ስልጣን ላይ ከመውጣታቸው በፊት? አዎ አባቴ እኮ ነው የዳረውም፣ እንደ አባቱን ይወዳል። ወይዘሮ ባንቺን ሲያገቡ ኮሎኔል መንግስቱ 50 አለቃ ኃይለማርያም ነበሩ? አዎ እሳቸው ናቸው የዳሯቸው። እናንተ አታስታውሱም? እኔ አላቅም፣ ያኔ አላቅም። ግን አባቴ ነው እንትን ያለው። አባቱን ግን ይወድ ነበር። ጅማም ምንም አባቴን ተከትሎ ነበር። በፊትም ከሱ ጋር ነበር በየቦታው ሲሄድ የነበረው አባቴ ወታደር በነበረበት ሰዓት ማለት ነው። ግን ባለው ሰዓት አሁን ጨርቆስም እያለን ይመጣ ነበር አባታችን ጋር። ጨርቆስ ይመጡ ነበር ኮሎኔል መንግስቱ? ይመጣ ነበር። ብቻቸውን መጡት ወይስ እንደው አጀብ ምናምን ነበር? አጀብ ስልጣን ከያዙ በኋላ ይመጡ ነበር? አዎ እዚህም ደግሞ ሆቴል እያለን ይመጣል። በእውነት ማርያም ይመጣል። 1980ዎቹ 70ዎቹ መጨረሻ ማለት ነው ይመጣል። አመት ባለው እንደውም እንኳን አደረሳችሁ ብሎ መጥቶ ይሄዳል። 72 መሰለኝ እዚህ የገባ ነው። 72 ወይ 74 እንደዚህ ነው የመጣ ነው እዚህ። እሺ እነሱ 75 ወይ 76 አካባቢ ላይ ከተወለገሰ ሰው ነበር መሰለኝ። ከሱ ጋር ነው ተያይዘው አብሮ ቤት ተጀምሮ የመጡት። እንዴ ለፋሲካ ለእንቁጣጣሽ አይደለም፣ ባዘቦት መጀመሪያ እንደገባን ሰሞን ባዘቦት መጣ። ከዛ ለፋሲካ እኮ መጥቷል። ትዝ ይልህ እንደሆነ የዓመት በዓል ቀን መጥቷል። በግ ምናምን ይዘው ይመጣሉ። እቤት ተዘጋጅቶ 50 አለቃ በጣም ጥሬ ስጋ ይወዳሉ ነው የሚባለው። በራሳቸው ኮሎኔል መንግስቱን በጣም ነበር የሚወዱት ይባላል። ቤት ውስጥ እንዴት ነበር? እንዲህ በዓል ሲሆን ለኮሎኔልም ሲመጡ አያሳጣንም። ምንም ነገር ቢሆን ጥሩ ለኛ ነው። እንደው በቻለው መጠን አመት ባለንም አይጠብቅም። ቅዳሜም ሆነ ምንም ስጋና በግ እንደው በቃ ከቤት አያሳጣንም። አይጠፋም። በደንብ ገለጫችሁ እስቲ 50 ካለማራ እንዴት አይነት ነበሩ? ደግ ነው። በልተን የጠገበን አይመስለውም። እንጀራ እንኳን ጥቁር ጤፍ እናቴ ተሳስታ እንኳን ከገዛች ኧረ እኔም ጥቁር እህሉም ጥቁር ልጆች እና አባታችን ደግ ነው የመጨረሻ በእውነት። ከማህበረሰቡ ከጎረቤት ጋር ከጓደኞቻቸው በመስሪያ ቤት ያላቸው ቀረቤታ፣ ግንኙነት፣ ማህበራዊ ህይወታቸው፣ ኑሯቸው እንዴት ነበረ? ጥሩ ነው። በዛ ላይ ያለው አስተያየት ጥሩ ነው። ግን ያው ትንሽ እሱም መሸት አድርጎ ነው የመጣው። ሰው ይቀማምሳል። እሱ ስላለ ከሰው ጋር በጣም ፍቅር ነው ያለው። ጠጅ ይወዳል ይጠጣልና ወይ ዛሬ አንዱ እኔ ነኝ ይዤው የምሄደው ይላሉ፣ ወይ አንዱ ግን ይዘት ሄዶ አጋጣሚ ነው ወይ ፍለጋ ከወጣሁኝ እሱ ፍለጋ ከወጣ ይዘውት ነው አብረው ይዘው ሲመጡ ነው የማየው። ብቻቸውን አይመለሱም። እኔም አሁን ፍለጋ ሄዳለሁ። አሁን ካመሸበት ሰዓት ብለህ እስቲ ሂድ ያው አባትን ትባላለህ። ጌታ ወጥቷልና ወጥቼ ፍለጋ ሲሄድ አብሮ ነው ያለው ከሰዎቹ ጋር። ስለዚህ በቃ ምንም እንደማይወስድ ተመልሰህ እገባለሁ ወይ እዛው የሚያመጡበት ቤት ተገባው አያቸዋለሁ። አብሮ ይዘው ይመጣሉ ወይ ከኋላ ብራቸው እገባለሁ። እስቲ አንድ ነገር ልጠይቃቸው። ምን ይሉ ነበር ስለ ልጃቸው ስለ ኮሎኔል መንግስቱ? ኩራት ሲሰማቸው ነበር? ቀብረር የማለት ነገር ሲሰማቸው ነበር ወይስ ሰዎች ያሸማቅቋቸዋል? እንዴት ሀገር እየመራ ፕሬዚዳንት ሆኖ ልጅ እንዴት በእንደዚህ አይነት ቤት ትኖራለህ? እንዴት ልጅ ተንጣለለ ቪላ ይሰራልህ የሚል የማህበረሰብ የቤተሰብ ነገር አይገጥማቸውም ነበር? ይገጥመዋል። አባቱን ግን አንድም ቀን ቅሬታ የለውም። ምንም እኔ ሲናገርም ተቀይሞ አያውቅም። በቃ እሱ የሚኖረው የራሱን ስራ ነው። እሱ ጠዋት ወጣ፣ ስራውን ሰርቶ መጣ። ቤታችን እንደዚህ እንኳን ሲሉ ከረፈፍ ዝም በሉት ከዚህ ውጪ መናገር የለም። ተውት፣ ዝም በሉት። እሱ ለራሱ መች ሆነ፣ ከዚህ ውጪ ሌላ የለም። እርግጥ ብዙ ሰው ያው ሲመጣ አስቤስቶስ ቤት ነበር። አሁን ቤታችን ማለት ነው ምን አስቤስቶስ ቤት ነው። አስቤስቶስ የተሰራ ነው። ከክራይ ቤቶች ላይ ነው አባቴ ነው የገዛው። እንደውም መንግስቱ አልገዛልንም ያንን ቤት። እውነት ለመናገር አባቴ ጨርቆስ የነበረውን ቤት ሸጦ ነው እዚህ ስንመጣ የገዛው። አባቴ በላቡ ነው የገዛው። ግን አስቤስቶስ ቤት ነው። እንደው 50 አለቃ ኃይለማርያም እንደው ልጆች እንደዛ ያደርግለትም ሲል ከረፈቶ
ከማለት ውጪ አይነገርም። እና እዛ አስቤስቶስ ቤት ውስጥ ነው ኮሎኔል መንግስቱ የሚመጡት እና አይቶ በቃ እሳቸው ምንም አይሰማቸውም። እሱም አንዳንዴ ቤት ሄዱ እሱ ጋር በሚያዋራበት ሰዓት ወይ ደግሞ አንዳንድ ሰዎች እንደዚህ የሚያስቸግሩት ነበሩ። አባቴ ነው ማለት ነው ጉዳይ እሱንም ይመጣሉ። አስቲ እንደው ልጄን አማልደን ነገር አማልደን ብለው ሲመጡ የግዴታ ቀድሞ እሱ ጋር ከሄደ አንዳንድ ቦታ ላይ ፈቅድላትና ያረጋግላት ነበር መሰለኝ። መሀል ላይ ግን እንትን አይልም፣ ተነስቶ ነው ወጥቶ የሚመጣው። ሌሎቹ ጋር ባለስልጣናቱ ጋር ሄዶ ልጄ ነው ካለ ቢቀድርክ ነው የሚበቃ። አሁን አንተ ጋር መምጣት ካለበት ባለስልጣን ከሆንክ ቀጥታ መጥቶ ባለጉዳዩን ሰው ይገባና አነጋግረው በቃ ልጄ ነው እሱ ብሎ በቃ ጉዳዩን ፈጽምለት በቃ። እና ታዲያ ሰዎች አድርጉላቸው ያረጋግላል። ብዙ እንትራት ባገኛ መጥቶ የሚጠጣውን ነገር ቢመጣም እሱ ቤት ውስጥ አይጠጣውም። ያው ሰው ሲመጣ እንደዚህ ሰባሰብ ለወቅማት ለመጠጣት ነው እንጂ እሱ ወደ ውጭ ለመጫወት ነው የሚፈልገው ውጭ ወጥቶ ማለት ነው። እናንተስ ራሳችሁ አይሰማችሁም እንዴ? ወንድማችን ለምንድን ነው ማንቀባረረን አይነት ስሜት? ቤተ መንግስት ገቡ ነበር? አዎ በእውነት? አዎ እሺ። ክረምት ላይ አንድ የሆነ 2 ወር 3 ወር ምናምን ነገር 2 ወር ክረምት አለች አይደለም? ተዘጋ። እዛ ነው ከልጆቹ ጋር ከቤተሰብ ጋር ከነትምህርት ከነትዕግስት ከነአንድነት ሌላ እንጂ በቃ። እና ከቤተ መንግስት ከርማችሁ ሰንብታችሁ ወደ አስቤስቶስ ቤታችሁ ስትመለሱ አይደብራችሁ? አረኛ ምንም አይደለም። ከረፈት ነው አባቴ እንደውም ኑ እኔ እሻላለሁ ከረፈት ነው የሚለው። አረኑ እኔ ጋር ኑ። የእሱም ልጆች ራሱ እኛ ቤት መምጣት በጣም ነው የሚወዱት። እነ ትምህርት ይመጡ ነበር? አዎ በእውነት ክረምት ሲመጡ ይመጣሉ። ያው አያድሩም እንጂ ቀን አብረን ተጫውተን እንደገና ወደ እነሱ ቤት እንሄዳለን እንጂ አሁን ቡሄ ምናምን ሲሆን እናቴ ደንቡን ቡሄ ዳቦ ምናምን ጋጋግራ ስለምትሄድ እነሱ በቃ ክረምት እንደውም እኛ ቤት አመት በዓል ሲሆን ለመምጣት ነው የሚቸኩሉት። ይመጣሉ። ክረምት ሲመጡ ለምን ነፋስን የሚያዩት እኛ ቤት ነው። ከግቢ ውጭ ዘናቸውም ደጁንም የሚያዩት እኛ ቤት ሲመጡ ነው ይመጣሉ። ማን ወደ አባቱ ያደላል? ከልጆች ከትምህርት ከትዕግስት ከአንድነት ትዕግስት አባቷ እንዲህ ራሱ ከዛ ቁጭ ብለን ቴሌቪዥን ስናይ ክፍለ ሀገር ከሄደ ወይኔ አባቴ ስትል የምንሰማው እሷ ነው። ትዕግስት ነው። በጣም ተወደው ነበር። አንቺ ግን በጣም ቁርጥ ከነቁበትሽ ከደምትክሽ ኮሎኔል መንግስቱ እሱ ራሱ አንዳንዴ መሳየት ይላ ኮሲስ ይሰማኝ ነበር። ልጅ ሆኖ ልጄ ነው የምልሽ እህቴ ነው የምልሽ ይለኝ ነበር። በጣም ነው የምትገርሚው። በጣም እያለሽ ከቅድም ጀምሮ ከነቁ ደረጃ ምንም አትጨርፋት። አንቺ ቁርጥ ከነቁመትሽ ፈገግ ስትሉ አይኖች ምናምን ቁጭ በቃ ኮሎኔል መንግስቱ ነው የምትመስዪው። እና እሱ ጋር አሁን ክረምት በምንሄድበት ጊዜ እንዲህ ሳናስበው ሲገባ በር ላይ ብለን ቆሜ ካገኘኝ እቅፍ አድርጎ ወደ ላይ አድርጎኝ አሁን ልጄ ነው የምልሽ እህቴ ነው የምልሽ መሳይ እኮ ነሽ ብሎኝ ያልፋል። ከእናታችሁስ ጋር የነበሩት እንግዲህ ሶስተኛ ባለቤታቸው ናቸው። ለኮሎኔል መንግስቱ እንጀራ እናት መሆናቸው ነው። ከእሳቸውስ ጋር የነበራቸው ቅርበት ኮሎኔል መንግስቱ በጣም እግዚአብሔር ያክብረው። እናቴ ብሎ ነው የሚያከብራት። እናታችን በእውነት አንቱ ብሎ ነው የሚያከብራት። የሄዱ ነበር እሳቸው ቤተ መንግስት? አዎ በጣም እንደውም በጣም የሱ ሚስትና የእናቴ ግንኙነት የእናትና ልጅ ነው። ጓደኛሞች እንደሚመስሉ የወይዘሮ ባንቺና ማነው ስማቸው? አበራሽ ዘውዴ። ወይዘሮ አበራሽ ዘውዴና ወይዘሮ ባንቺ እናትና ልጅ ነው ፍቅራቸው። በእውነት በጣም ነው የሚዋደዱት። እሷም እንደው ካልተያዩ በስልክ ይደዋወላሉ እንጂ ወይ እሷ ትመጣለች ወይ እሷ እዛ ትሄዳለች ወይ እሷ እዚህ ጋር ትመጣለች እንጂ አሁን በሳምንት እንደው እኛ ቤት 2 ቀን ምናምን ሳትመጣ አትውልም። ባንቺ ይመጡ ነበር። በቃ እንደው በጣም ነው የሚዋደዱት። እንዲህ አይነት መጠያየቅ ነበረ። ለሞቴል ሆናችሁ ከቤተ መንግስት በመጣው በስነ ስርዓት ማርያምን ድግስ ቢኖር የእናቴ እህት ብትሞት ልቅሶ አስተዛዝና ከድርተኛ ጋር ሰርታ እና በጣም ነው የምትቀርባት ከእናቴ ጋር። ኧረ በጣም እንደው እንደ እህትና እንደ ልጅ ነው የሚተያዩት፣ እንደ እናትና እንደ ልጅ። እሷም ምንም ነገር ሆነ ሽሮንም ምኑንም ማዘጋጀት ምናለች እንደውችን ብላ ቆንጥራ ይዛ የምትሄድ ናት እናቴ። እናቴ በጣም ደግ ናት እና እጇም ሰፊ ነው። እሷም እንደ እናት ነው የምታያት። እንደው አንድ ነገር ሲሆን ያበራሽ እንደዚህ ሆኖ እንዲሆኑ ብላ ነው እሷም ታማከራት። እንደገና ወደ ሌላ ቦታ እንመለስ። ግንቦት 13 1983 ልክ የዛሬ 26 ዓመት ኮሎኔል መንግስቱ ሀገር ለቀው መውጣታቸው በይፋ ሲነገር የት ነበራችሁ? ቀድማችሁ ታውቁ ነበር ነው ወይስ እንደ ማንኛውም ሌላ ሰው እናንተም በሬዲዮ ነው የሰማችሁት? እኔ ዛለታ ይለቱለት እሱ ወጣለታ እኔ ነበርኩኝ። የት? ቤተ መንግስት ነበርኩኝ። ኮሎኔል መንግስቱ ወጡለት ይወጣለታ አድርሻል። እዛ አድር ያለሁኝ ጠዋት ነው። አምባሳደሩ አጎቴ መተው ነበረ ለረፍት። አስራት ወልዴ መተው ነበረ። ከዛ ጠዋት ነው
ተነስቶ በር ላይ ሲወጣ አጃቢዎቹ መተው እንትን ሲሉት ወደ ጦር ላይ እንደሚሄድ ነው የተነገረው። አንቺም ወደ ጦር ላይ እንደሚሄድ ነው የምታውቂው? አዎ ሲወጣ እንደዛ ነው የወጣው ማለት ነው። ከዛ ባለቤቱ ነበረች፣ ልጆቹ ውጭ ነበሩ ያኔ። ከዛ ባለቤቱ ማንም አልነበረም፣ ልጅ አንድዬ ብቻ ነው የነበረው። አንድነት ነበር። ራሄል ያጎቴ ልጅ ነበረች፣ አምባሳደሩ ልጅ። ከዛ እሱ ጠዋት እንደዚህ እንትን እያለ ዱላዋን እያሽከረከረ እንደዚህ እያሽከረከረ ወጣና ያው አጃቢዎቹ እንትን ሲሉ ሊሄድ ነው ሲል ጥላሁን እኮ አለ አለችው እሷ። ወይዘሮ ባንቺ ወይዘሮ ባንቺ ጥላሁን እኮ አለ ስትለው ያኔ ጥላሁን ጦር ላይ ነበር ነበር። ከዛ እንዴ እሱ እዚህ ሆኖ እንዴት ነው የሚሄደው ብሎ እንትን አለ። ከዛ እስኪ ጥሪው አላት። ጠራችው። ጥላሁን መጣ። ልትሄድ ነው? በቃ እኔ በመኪና ልቅደምህ አለና ጥላሁንም አስነስቶ ወጣ። እኔና ራሄል እሷ ወደ ቤት ገባን። አንድዬም ትምህርት ቤት አልሄድም ይዛለታል። እነ ኩኩም የእህቴ ልጆች ነበሩ ያኔ እዛ ግቢ ውስጥ ማለት ነው። የወይዘሮ አመልወርቅ ልጆች ሁሉ ነበርና ከዛ ራሄልም ወደ ስራዋ ልትሄድ ወጣች። ከዛ እኔም ወደ ቤቴ ወጣሁ። ምንም አታውቂ? ምንም ነገር አናውቅም። ስንቅ አልቋጠርሽም? ምንም ነገር ስንብለን ወጣ ነው። ልክ ግን 6 ሰዓት ላይ ሬዲዮን ሲነገር ነው የሰማነው እንጂ ነው ያላውቅም። መሄዱን ራሱ አላወኩም። ከዛ በቃ መሰብሰብ ጀመርን እኛ ቤት ነው። እንደውም ቆይ ወደሱ በኋላ እመጣለሁ። ምን ሀፕን አረግ ምን ተፈጠረ የሚለውን ነገር እነ ወይዘሮ ባንቺና አንድነት እዛው ቤተ መንግስት ተሻቸው ከእናንተ በኋላ እንደሚወጡ አታውቂም? ምንም ምልክትም ነበሩ። አስራት ወልዴ ነበሩ። እሺ ምንም ነገር ምናቀው ነገር የለም። እኔ አላወኩም። ዝም ብዬ ነው ደቤት እንደ ድሮ እንደማድረው አድረው ወደ ቤት ዝም ብዬ ወጣ። ደረጀ ሴት ነበር። እኔ ኮርስ መታለቅና ኮርስ ነበርኩ። ኮርስ ላይ ነበርኩኝ እና እንደውም 13 አደረሱት። 10-9 አካባቢ ላይ ወደ ታጠቅን ዙሪያ መከላከል ያዙታ ብላ ማለት ነው። ፍላግ ጨናናል መታለቅና የኮሎኔል መንግስቱ ወንድም ሆነን ያውቃሉ? ግቢ ውስጥ ያውቃሉ። እሺ አስተዳደሩ ጀምሮ ሁሉም ያውቃል። እሺ እና ታጠቅን ዙሪያ መከላከል ያዙ ተባለ። እሺ ብለን ታጠቅ በሄሊኮፕተር መጣን ወደዚህ። ታጠቅን ዙሪያ መከላከል ያዘን። ከዛ በኋላ መሀል ላይ በቃ ሰው እንደዚህ ነው ተባለ። ይሄን ነገር ሰማን። እዛው ሆነ እዛው ታጠቅ ላይ ያለን እንደለበስን ኢንፎርሜሽን እንደለበስን እንደዚህ ይሆናል ተባለ። ውጡ ተባለ። ከዛው ላይ ወደምትሄዱበት ሂዱ ተባለ። ታጠቅ ሆነ። በሬዲዮ ነው የሰማው በህዝቡ በቀዛው ያለን ተነገረን። በማስ ሚዲያ ሬዲዮ ምናምን ያው በቃ እንደ ሰው የሆነ ነገር ያዘንኩኝ በግጥ ምን የሚፈጠር የሚለውን ነገር ነው ተሰውና ወይ ደግሞ ወታደርም ሆነ ነው እዛን ሰዓት ላይ ምንድነው የሚደረገው ነገር እና ምን ይመጣብናል የሚለው ነው በቃ ተሳስበ ነበር ነው እዛ ታይም። ከዛ በቃ በየቦታችሁ ተባለ። ብዙ አካባቢ ልብስ የሚሰጡን ተገኘ። በቃ ወደ ህዝቡ ተቀላቀለን። ከዛ በኋላ የሾዳንቺ ልመለስ አደርሽ ቤተ መንግስት እዛው ጧት ሲሄዱ ተሳሳማችሁ? አይ እሱ ማንንም ሰው ሲሄድ ግንባር ስሞ ነው የሚወጣው። ሲወጣ ግንባራችሁን ተሳማችሁ? አጠገብ ካለ ችግር የለበትም እሱ ስሙ እንደ ልጆቹ ስለሚያየ ስሙን ነው የወጣው። ግን እንደዚህ ነገር አላሰብንም። እሺ የት ሆነሽ ሰማሽ? ቤት መንገድ ላይ ነው የሰማሁትና የ6 ሰዓት ዜና ላይ ነው የሰማሁት። ድንግጥ ነው ያልነው። እኔ በቃ አገሪቷ እንዲህ እንዳለ እንትን የምትነበር መሰለኝ። ደነገጠ እና ከዛ ምን ተፈጠረ? ተሰባሰባችሁ እንደዛ ብለሽ ነበር? አዎ እኔም ወደ ቤቴ መጣሁ። እሺ እህት የረጋሽ አስራት ልጅም የአምባሳደሩ ልጅም ደውላ በቃ አባባ ምን አንድ ቦታ እንሰብሰብ አለች ራሄል። አዎ በመደናገጥ በቃ ወደ አቃቂ እንሂድ አለች። ያመር ወርቅ ልጆች እዛ ነበሩ። መጨረሻ ሰዓት እኔ ቀድሜ ነው የወጣሁት ወደ እናቴ ቤት ሄድኩት ማለት ነው። ከዛ እነሱ ወደ ቤታቸው ሄዱ። የራሄልም ወደ አቃቂ ነው ሄደች፣ ወደ እህቴ ቤት ሄደች። አባቴ ነው በቃ እንትን ስለሆነ ተረጋግቶ በሉ ምንም ነገር አይመጣም እግዚአብሔር ግን ነገር አጣልቷል ብሎ ሁላችንም አረጋጋ እና መልወርቅንም ሂጂ ልጆችሽን ሰብስበሽ ወደ ቤትሽ ግቢ ያለ። እኛም ወደ ቤታችን ገባን። እሳቸው የት ነበሩ? አባታቸው አምሳልቃ ማለት ስራ ላይ ነበሩ። እና ስራ ቦታ ነው። ልክ እዛ እንዳደርኩኝ ስለሚያውቅ ያን ነገር ሲሰማ ቶሎ ብሎ እዛ ያለ መስሎት ወደዛ ነበር ሄደው። እሱ ወደ ቤተ መንግስት ነው ቀጥታ ሄደው። ሲሄድ ወቤት ሄዳለ ሲሉት እሱም ወደ ቤት ነው መጣ። ወደ ቤት መጣ። በቃ አረጋጋን። ምንም ነገር አልመሰለንም። ከዛ በኋላ እንትን አለ ምንም አልመሰለንም። ወላጅ አባታቸው አምሳልቃ ኃይለማርያም ያኔ ምን አሉ? ኮሎኔል መንግስቱ የመውጣታችሁ ዜና ምን ስሜት ፈጠረባቸው? እሱ አላመነም። ሁልጊዜ የመጨረሻ ራሱን ያጠፋል ብሎ ነበር የሚያስበው ሁልጊዜ በቃ እንጂ አሳልፎ ይሄዳል ብሎ አንድ ቀን ያስብም። በጣም በጀግንነት ነው እሱን የሚያውቀው። ለምን አባታችንም ኃይለኛ ነው፣ ጀግናም ነው። ያኔ ኡጋዴ ጦርነት ጊዜ የመጀመሪያ ባንዲራ ያውለበለበው አባታችን ነው፣ ተዋግቶ አሸንፎ ማለት ነው። እና አባቴ ኃይለኛ ነው፣ በጦር ነገር እንትን አይልም።
መበገር አይፈልግም እና እስከ መጨረሻው ሰዓት ድረስ ራሱን ያጠፋል ነው እንጂ ጥሎ ይሄዳል የሚል ነገር እምነት የለውም ነበር። ይወጣልን ብሎ አያስብም። ሁልጊዜ እንደው ራሱን አጥፍቶ እናገኘዋለን ብሎ ነው ከባለቤቱም ጋር የሚያስበው ከእናቴ ጋር ራሱን በአንድ ጥይት አጥፍቶ ነው የማገኘው ነው የሚላት ሁልጊዜ። እና ከዛ ምን ተሰማቸው? ተናደደ። እንዴት ነበር በዛን ሰዓት በመሄዳቸው? አዎ ግን ያው ስንሰማ እሱ ወዶ እንዳልሄደ ሲነገር እኔም ብያለሁ ብሎ ተረጋጋ። ከወዳጅ ዘመዶቻችሁ፣ ከጎረቤቶቻቸው፣ ከስራ ባልደረቦቻቸው፣ ከማህበረሰቡ ምን ገጠማቸው? ልክ መውጣታቸውን ተከትሎ መቼስኛ የወደቀ ዛፍ ምሳር ይበዛበታል አይነት ነገር አለና እንዲህ አሽሙር ሽሙጥ ወይ ነገር እንደው ከአካባቢያችሁ የመንግስቱ ወንድምና እህት መሆናችሁን የሚያውቁ ሰዎች እንዲህ ጎንተል ማድረግ ነገር ምንም አልገጠማችሁም? ደህና ነበረ። አረ ያው አንዳንዱ በቃ እንደዚህ ካለማራችን ቻዩት የነበረ ነገር ማህበረሰቡ ውስጥ አብረን ያለን ከነሱ የበለጠ አድርገን አይደለም የምንኖር የነበረው። ያ ነገር የሚጋነን የነበረው የሆነ በጣም አይደለም ምናምን ብንሆን ያው ህዝቡ በሙሉ ሊያሳለቀበን ሊልች ነበር። ግን ያለን ያው ማህበረሰቡ አብረን ያለን ስለሆነ እንደውም የሚያዝን ነው የሚበዛው። አይደለም በቃ የማጽናናት ነገር ብዙዎቹ በጣም ብዙዎቹ እንደውም እንትን ይላሉ። አሁን እኛ እንደው በሰዓቱ በመኪና ታጅበን በመናምን አብረን መንግስት ትምህርት ቤት ተምረን ውጭም እነሱ ከግቢ ውጪ ኳስም ሲጫወቱ ከልጆቹ ጋር እንዲህ የመለየት ነገር ስላልነበራቸው ሁሉ በቃ አብራችሁ በአውቶቡስ አብራችሁ ትሄዳላችሁ፣ አብራችሁ በእግራችሁ ትምህርት ቤት ትሄዳላችሁ ምናምን መንግስት ትምህርት ቤት አሁን ዘርፈሻል ተሰብስበን የሰፈር ልጆች ሲሄዱ አብረን ነው እንደ ግር ብለን ነው ተቃቅፋችሁ የምትሄዱት። ስለዚህ በቃ እንደውም የሰፈሩ ሰው አዘነልለኛ ምንም ነገር እኔ አንድም ሰው ፊቱን ያጠቆረብን የለም። በቃ የሚለን እንኳን የለም። ለምን መንግስቱ በመንግስቱነቱ ነው። እኛን በማህበራዊ ኑሮ አባታችን ጥሩ ነበርና አብረን ከሰው ጋር ስለነበረን ተንቀቤታ የለም። አባቴም የወረደ ሰሞን ጠጁን ጠጥቶ በሰላም ራሳቸው ኢህአዴጎች እንኳን ለቤት ያደርሱት ነበር። አውቀው የኮሎኔል መንግስቱ አባት ሆናቸውን አውቀው እንደዚህ ጠጥቶ እንኳን ሲያገኙ ባባ ብለው እቤት ድረስ አደርሰው ይሄዳሉ። ራሱ ኢህአዴግ ከገባ በኋላ ማናችሁ ምንድናችሁ ወደዚህ ልጎትታችሁ በእውነት ዞር ብለው ማላጅዋችሁ ያው የገቡ ጊዜ ግን ቤት ሲያዩ የኛን ቤት አይተው የሌላ ሰው ቤት ሲያዩ ወይ ይሄማ ኃይለማርያም መንግስቱ ቤት አይደለም፣ ይሄ ያ መንግስቱ ኃይለማርያም ቤት አይደለም፣ ይሄኛው ነው እያሉ የሀብታም ቤት እየጠቆሙ ሳሳቃሉ እንጂ ሌላ ምንም ነገር አላረኩም። ኮሎኔል መንግስቱ ወንድማችሁ ፕሬዝዳንት በነበሩበት ሰዓት የአካባቢው ሰው ማህበረሰቡ እሳቸው ስልጣን ላይ ያሉ እንዴት ነበር የሚያያዋቸው? እናንተስ ስትሄዱ እንደው አረማመዳቸው ነጠር እንዲህ ነገር የፕሬዝዳንቱ ወንድሞችን አይነት ኩራት በእውነት ግን ሰውስ እንዴት ያቸው? ሰው ራሱ በቃ ያይሃልና ተቋቋሙባል። አሁን ለምሳሌ ጮክ ብለህ ሳትናገርም እንደተናገርካው ኮንትሪ ሊሰጥ ይችላል። አሁን ለምሳሌ ቀበሌ ዘይት ምናምን ስኳር ምናምን ነበር በፊት የሚሸጥ ነው። ሄዳችሁ ወረፋ ተሰልፋችሁ ነው? አዎ ከዛ በኋላ ወይዛ አንዳንድ በእውነት ይተቃቀሙባል። እንደዚህ ነው ያውቋቸዋል፣ ቀበሌዎች ያውቁናል። እንደውም እናቴ ስትሄድ ወረፋ ያስጠብቋታል። እድሜያቸው በእድሜ ነው። ግን እናቴ ነው ያችን ነገር ሌላው ሰው እንዳይናጋባት ስለምትፈልግ እሱና አወቀ የሞተ ወንድሜ ሂዱ ብላ ቢጫ ወረቀት ነበረች ያኔ ዕቃ የምንገዛባት የቀበሌ እሱን ኩፖን ይዞ ሄዶ ተሰልፈው አንቺም ተሰልፈሽ ትገዣለሽ። ግን በኋላ ደግሞ የመንግስት ወንድም ነው ምናምን ደግሞ አንቺ በጣም ስለምትመስል ምናምንም ነጠላና ሻርፕ ለብሼ በሱ የተነሳ እስካሁን ያለ ነጠላ አልሄድም። ለምን ሰው ይጠቋቆምብኛል፣ ይከራከራል። አሁን እውነቴን ነው የምልህ እህቱ ነሽ ወይ ብለው ተከራርበው ብር ይዘን ተወራርደን እንዲሁ አይተውኝ እኔ ደግሞ ለዛ አንድ አይነት ነሽ ዶርፎች አልሽ እንጂ አሁን እንጂ አባቴም እንደዚህ የለም። በአቀራረብ ነገር በቤተሰብ እንደዚህ ነኝ ይሄ እንዲህ ነው የለም። መንግስቱ አባት ነኝ የፈለኩት አደርጋለሁ የለም እንደዛ ሰው ራሱ የሚሰጥ እንትን አለ። በቃ ወይ ቅድሚያ የሚሰጠው ቦታም አለው። አንዳንድ ጊዜ አሁን የወዲያው ያልኩ አሁን አንዳንዴ በኋላ ላይ ፍቃድ ተሰጠን ደግሞ እንዳይሰልፉ ወርፎ እንዳይሰጣቸው ከምስኪንነታችን አይደለም ማለት አፈሩ ራሳቸው ያው አይደለም ተባለ። በቃ ምን ወራፋ ምናምን ሰው ይበዛም
እስቲ ፕሬዝዳንት መንግስቱ በስልጣን ላይ የነበሩ ወንድምና እህቶቻቸው ምን ስራ ላይ ነበሩ? እንጀምር ከትልቅ እንጂ ከአመለወርቅ እንጀምር። እሺ አመለወርቅ ምን ትሰራ ነበረ? አቃቂ ጨርቃ ጨርቅ ትሰራለች። አመለወርቅ ኃይለማርያም የምትኖርበት ቤት አቃቂ እዛ አካባቢ ቤት የራሷ በላባ የሰራችው ቤት ከባለቤቷ ጋር ካቶ አበበ ጋር የለም በላባችን። ጥላሁን ኃይለማርያም ሩሲያ ሄዶ ተምሯል። ከመጣም አገባ። ምንም ነገር ላይ አልዋለም። በእውነት እሱ በጣም ያሳዝነኛል። ምንም የተማረበትንም ትምህርት አልሰራበትም። ትዳር ይዟል። እንደው እኔ በሽመና የምተዳደረው ይሻላል ስልህ ምንም ያገኘው ነገር የለም። ጥላሁን ተምሮም በትምህርቱ አልተጠቀመበትም። ወደ ኮሎኔል ስለተለወጠበት ለሲቪል ትምህርት ነበር ሄዱት። እዛው በግድ እንደውም ረብሻ አመጽ አስነስተው ነበር እነ ጥላሁን ራሳቸው ሩሲያ ውስጥ። ለሲቪል ትምህርት እንዴት ተልከና ሄደን እንዴት ነው ወደ ውትድርና መለየው ለበሱ ምትሉን ብለው ካመጹት ልጆች መካከል አንዱ ጥላሁን ኃይለማርያም ነበር። እኔ አሁን እሱ ከዛም መጣ ጦር ላይ ገባ። አመት እንኳን አልሰራም። ትዳር ይዞ ነበረ። እንደያዘ ነው ይሄ ነገር የተከሰተው እንጂ ምንም ነገር የለውም። ጥላሁን እሱ በውትድርና ነው ተመርቆ መጣ፣ ወደ ጦር ላይ ገባ። ደረጃ ኃይለማርያም ቆይ ካንተ በፊት ያረፈው ልጅ ወፍራሙ አወቀ እሱም ተማሪ ነበር ያኔ ገና ስራ አለም አልገባም። እሺ ደረጃ እኔም ስራ አልጀመርኩም ነበር። ለምን መቶ አለቃ ነበር? ትምህርት ላይ ከተመረጠ በኋላ ወደ 83 ላይ ቆይቶ ሊገባ የመጀመሪያ ወር ላይ 82 ጨረስኩኝ። 83 ላይ የመጀመሪያ ወር ማለት መስከረም ላይ ሁሉ መቶ አለቅነት ኮርስ ገባሁ። ያ በቤተሰብ ኮከቧንም ሳጭን የወጣው ፍላግ ብቻ ነው የጫነች። ነጭ ማድረግ ያለች ልትከሽ ጡረታ አለ አሁን? ተው እባክህ። እሺ የሺስ እኔ ያኔ ተማሪ ነበርኩ። እሺ የ9ኛ ክፍል ተማሪ ምስራቅ አጠቃላይ የተማርኩ ነው የደውስ። እስቲ አንድ ነገር ልጠይቃችሁ። አንዳንድ መጽሐፍ ላይ እንዲህ ተብሎ ተጽፎ አይቻለሁኝ። ኮንስትራክሽን ሚኒስትሩ ካሳ ገብሬ ኮሎኔል መንግስቱ ኃይለማርያም ሳያውቁ ልክ የቤተ መንግስቱም ቤት እንዲሰራ እንደተደረገው መኖሪያ ቤታቸው እንዲሰራ ባህታ በኩል ያለው እንዲሰራ እንደተደረገው ሁሉ የ50 አለቃ ኃይለማርያምም የተንጣለለ ቪላ አሰሩላቸው እየተባለ አንዳንድ መጽሐፍ ላይ ተጽፎ ተመልክተናል። እውነት ሐሰት? ምንም ወፍ አልነበረም። እዛው አስቤስቶስ ቤት ነው የኖራችሁ? አስቤስቶስ ቤት ነው እንጂ ምንም አልተደረገልንም። ከወጡ በኋላ ወደ ምን ስራ ገባችሁ? እሱ ሳይወጣ እናቴ በጣም ታታሪ ነበረች። በኑሮም ሲኖሩ ጠቃሚ ነገር ስለሌለን እናታችን ፈትል እየፈተለች ጋር እያሰራች ለኛ ትደጉም ነበር። ትዳሯን ትደጉም ነበር። መጨረሻ ላይ የግል ልጅ ነበራት እናቴ ጌታቸው ወልደ ጊዮርጊስ የሚባል ከ50 አለቃ ኃይለማርያም የማይወለድ አሁን ሁልጊዜ ማታ ማታ ጥጥ እየፈተለች ስታመሻይና አበራሽ እንዴት ሆነሽ ይሄን ነገር ትገፈዋለሽ? ጎጆ ኢንዱስትሪ የሚባል ነገር ተቋቁሞ ሽመና እያሰራሽ እንዲያረሽ ብሰር እያለ ደርግ እያለ ነው ጀመረችው እናቴ። ይሄንን ብሎ ሽመና ከሽሮ ሜዳ አምጥቶላት ሽመና ጀመረች እና ደርግ እንኳን ሄዶ በእናታችን ነበር ስንተዳደር የነበረው በዛ በሽመና እንጂ ነው ያለው የጀመርኩት እናቴ ነው። ከዛ አንቺ አሁን ሰለጠርሽበት ሙያው እናቴ ስታር መቼ ነው ያረፉት እሳቸው? 8 ዓመት ሆነ የምትይዘው ሐምሌ 1 ነው። 50 አለቃ ኃይለማርያምስ 14 ዓመትም ባለፈው ታህሳስ 19 እዚቹ ሙታላችሁ ከራችሁ 14 ዓመት ሆናቸው። ከወጡ በኋላ ኮሎኔል መንግስቱ ይጠይቋችኋል፣ ትጠያቃላችሁ በስልክ። አባታቸውን የማግኘት ከወንድሞቻቸው ጋር አይገናኙም። ከአባታቸው ከእናታችሁ ጋር እናቴ ስትሞት አባቴን ነገር ወደ እሱ ልመጣ ነበር። አባታችሁ ሲያርፉ አልደወለልንም። እግዚአብሔር አጽናቱም አላለንም፣ አልደወለልንም። እናታችሁም ሲያርፉ እንደዚሁ ነው። እናታችንም ስታርፍ አልደወለልንም። ምንም እንትን የለውም። መጠያየቅ የለም። ከልጆቻቸውስ ጋር መቼስ እነሱ ሁኔታዎች አንዳንድ ነገሮች አመቻ አይደሉም። መንበል ልጆች ከልጆቻቸው በስልክም የመጠያየቅ ነገር አይ በብዛት ለመስዋዕት ደውልልኝ ነበር። ልጅ ነበረች ራሄል የምትባል አስራት ወልደ አሁን 1-3 ዓመት ሆኗታል። እሷ ከአሜሪካን ስትመጣ አብሶ እኔ ከነሱም ሴት ስለነበርኩኝ እኔ እህት የለኝም። እህቴ አመልወርቅ ታላቄ ናት ማለት ነው። ከትዳር ከያዘች በኋላ ስለተወለድኩ ግን እኔ አሁን በጣም ነው ትምህርትም ወዳት ትዕግስትንም አብሮ ስለቆየን ማለት ነው አብሮ በማደግ እኔ በጣም ነው የሚሰማኝ። አንድነት እንኳን ትንሽ ነበር አብረንም ስንኖር ማለት ነው። ግን አሁን ከነሱ ጋር አሁን 3 ዓመት 4 ዓመት ይሆነዋል። ያጎቴ ልጅ ከውጭ መጣ ድምጽ መሰማማት አለባችሁ ብላ አንድ ቀን
ከትምህርት ጋር ስማም አነጋግራናለች እና ሌላ የለም። ግን ባገኛቸው ደስ ይለኛል። እህትና አብረን ከልጆቹ ጋር አብረን ስለነበረ ደስ ይላል። ግን እስካሁን የለም። አንድም እንባንቆኝ ማናገር ሲያቅተኝ በቃ አቆመ እና አብሶኒ ትምህርቴን በጣም ነው የምወዳት። በጣም ደረጀ ምን ይሉ ነበር እኮ ላይ መንግስቱ ቤተ መንግስት ውስጥ አብራችሁ ስትኖሩ? ያው ምንም አይነት ነገር የለም። በቃ መጣ አየን። ስርዓት አለ መቼስ፣ ዲሲፕሊን አለ። እሳቸው ፊት መዝረክረክ የለም፣ ሲጋራ የለም፣ ምን የለም፣ መጠጥ የለም፣ ምን የለም። በዛ በዋናው በሳሎን ከገባ እኛ በዚህ ጋር የምትኖረው አየ በቃ እንደዚህ አይነት ነገር የለም። ከድሉን ከራሱ ጉዳይ አድርጋ ወጥቶ ሄደ። ደስ የሚል ግን ገበታ አብሮ ነው የሚቀርበው። በእውነት አብራችሁ ነው የምትበሉት? አዎ ገበታ አሁን ምግብ ቤት ካለ ነው ልጆቹን ሰብስብና እንብላ ነው የሚለው። አብረን እንበላለን። እንዲህ በትሪ አይደለም፣ ያው በሳህን ይቀርብና ላይ አብረን እንቀርበው። እንዲህ ነገር አይቀርም። ደስ ይላል። እንደ ታላቅ ወንድም ቁጣ፣ ምክር፣ ገሰጻ ጊዜ የለውም። እንደዚህ ያደርጋል። ጊዜ የለውም። ከአባታችሁ ጋር ሲያወሩ ሲጫወቱ አባታችሁ አሁን እንዴት ነው የሚያና እንደ ልጅ ነው ወይስ እንደ መንግስት እንደ ፕሬዝዳንት? እንደ አባትና ልጅ ነው። አሁን እኔ ብዙ ጊዜ እንደውም እነሱ ጋር ስኖር እንዲህ ዋና ምንም ከቲዩባንቺ ጋርም ሲዋኝ ምንም ስንል አብረን እናያለን እዛ ሆነን ማለት ነው። ግን አባቴ ሲመጣ አንቱ ነው የሚለው፣ ያከብረዋል። 50 ቀን የኔ አባት መጡ ነው የሚለው። የፈለገ ነገር ይመጣታል እንጂ አባቴ ከመጣ ሁሉን ነገር ትቶ የኔ አባት ብሎ የሀገር አበሻ ረቂ ይወዳል ብሎ እስኪ ሀገራችንን አምጡ እስኪ መዳብ አምጪ ብሎ እንጫወት ነው የሚለው። አባቴን በጣም ነው የሚወደው። እሳቸውም በነጻነት ያወራሉ። ፕሬዝዳንት ስለሆነ ጅብሉንም ፍርሃት የለም። ከረፈፍ ነው፣ ዝም ብሎ ነው ከረፈፍ ነው የሚላሉ። እሳቸውንም ፊት ለፊት ከረፈፍ አፋቸው ላይ በቃ እንደ አንድ ቃል ናት። ከረፈፍ አሁን እሱ የሚሄደው ጥቁር እንግዳ የዛሬ የደራው ጨዋታ እንግዶቻችን ናቸው። የሺ ኃይለ ማርያምና ደረጃ ኃይለ ማርያም። ክብራትና ክብራን አድማጮቻችን ቀደም ሲል በመግቢያችን ላይ እንዳስተዋወቅኩት እንደ ጋዜጠኛ ያለ ቃለ መጠይቅ ሳይሆን እንደ ወዳጅ ዘመድ ልክ በቤተሰብ መሃል እንደሚደረግ ወግና ጨዋታ ቁጠሩት። የልብ የልባችንን የወዲ ወዳችን የቤተሰብ አይነት የሚባል ገብሱን አይነት ጨዋታ ነው ያወጋ ነው። አንድ ነገር ግን ማስመር የምንፈልገው ነገር አለ። በተለይ በስልጣን መባለግና ሙስና በሚጋልባት በአንዲት ጀንበር አዳር ዘመድ አዝማድን ባለጠጋና ባለህንጣ ማድረግ በማይነወርባት ይልቁንም ይህን አለማድረግ እንደ ገገማነትና ዥላዥልነት በሚቆጠርባት የዛሬቱ ኢትዮጵያ ይሄ ተከታዩ ቅድምም ያደመጣችሁት መሰናዶ እንዴት ያለ ፍቺና ትርጉም ይሰጠው ይሆን ብዬ እንድብሰለሰል አድርጎኛል። እስቲ አሁንም እናንተም የየራሳችሁን ተንፍሱ። ይኸውና እንደገና ሁለተኛውን ክፍል ልንጀምረው ነው። ደረጀ ወደ ሩቅ ሄድክ። አሁን የሺ ከእናታችሁ በወሰደችው የሽመና ስራ እየተዳደረች ነው። ቆንጆ ጋቢዎች አየሁት። የምትሰራበትንም ቦታ በመኪናም ሰዎች መጥተው ትእዛዝ ዲዛይን ምንድን ነበር ስጠይቅሽ ነበር። ዘመናዊት ልጅ ናት እሷ፣ ዲዛይነር ናት። ሚራን ትባላለች። ለእሷ ነው የማቀርብላት በብዛት። ለእሷ ነው በጣም የሚያማምር የድሮ አሰራር ነው። ነጠላው ጋቢውም ደስ የሚል የእውነት ጋቢ ነው ያየሁት። በድሮ ስራ ነው የምንሰራው። መስሪያውንም አይተዋል። በድሮ ማሽን ነው የምንሰራው። እግዚአብሔር ይመስገን። የእናቴ ነፍስ ይማር። በሱ ነው የምተዳደረው። እኔ ጥሩ ገቢ አለሽ? አዎ መልካም ነው። መቼም ብዙም ባይሆን መልካም ነው። ይለብሳል ሰው ጋቢ እንደ ድሮ? አዎ ይለብሳል፣ በእውነት ይለብሳል። ነገር ባህል ልብስም ጋቢም ይለብሳል። ከጋቢና ነጠላ ውጪ ግን አትሰሪም ነው? የአገር ባህልም አለ? አዎ ቀሚሶች ሁሉ አሉ። አሳያለሁ። ጥበቦች ሞልተዋል፣ ይሰራሉ። ደረጀስ ምን ትሰራለህ? እኔ ያው እንግዲህ ቧንቧ ጥገና፣ ቧንቧ ዝርጋታ፣ መዘርጋታ። የተማርከው በኢህአዴግ ጊዜ የተማርኩት በ19 ስንት ዓመተ ምህረት አሁን ኢህአዴግ ከገባ በኋላ ነው። ወደ ኮተቤ ጋር ነበር የሙያ ትምህርት ቤት ቴክኒክና ሙያ ትምህርት ገባ። እዛ ገባው ልማራው በነፃ ነበረ ትምህርቱ።
እዛ ገባሁ። እዛ ተማርኩኝ። ከዛ ወደ አያት ኮንስትራክሽን ገባሁ። እዛ በፊትም ሰራ ነበር፣ በኮንስትራክሽን ስራ ላይ እዛ ሰራ ነበር። 6 ወር እዛ እንደጨረሰ ቀጥታ አያት ገባሁ። አያት መስመር መዘርጋት ጀመርኩ። ከዛ አሁን በግል ነው በግል ነው የምሰራው። በየቦታው በግል እየሰራው እንቀሳቀሳለሁ እንጂ አሁን በቋሚ ደሞዝ የለኝም። ደሞዝ የለኝም። በግል እሰራለሁ። ቋሚ ምትለው ገቢ የለም። ትዳር አለኝ። ልጆች ልጆች አለኝ። አንድ ልጅ አለኝ። አብረን የሚኖር ማስተምረው ማሳደጋው ልጅ አለ። ስለዚህ ገቢ ሲገኝ ይገኛል፣ ሳይገኝ ሲገኝ ይገኛል። የሺ አንቺ መኖሪያ ቤት ውስጥ ነው ያለ ነው። ልጅሽን ተዋወቅኳት፣ ዩኒቨርሲቲም ገብታለች። ስንት ልጆች ናሉሽ? 3 ልጆች። 2 ዩኒቨርሲቲ ገብተዋል። እሺ አንደኛው እንደውም የመጨረሻ ዓመት ተማሪ ነው። ወንዱ 1 ዓመት ነው የሚቀረው። 5ኛ ዓመት ነው የሚመረቀው። አርባን ኢንጂነሪንግ ነው። አልባብ ኃይለ ኢየሱስ ይባላል። አልባብ ኃይለ ኢየሱስ ይባላል። አልባብ። ሁለተኛዋ ቃል ኪዳን ኃይለ ኢየሱስ ገና 3 ዓመት ይቀራታል። ዘንድሮ ነው የገባችልኝ። የመጨረሻ እሷ ጽናት ኃይለ ኢየሱስ ትባላለች። እሷ 7ኛ ክፍል ተማሪ 8ኛ ናት። በጣም የሚገርመው ልጆችን በዚህ ኑሮሽ በዚህ ህይወትሽ እያየሁት ነው፣ ያለሽበትን ሁኔታ እያየሁት ነው፣ ድካምሽን፣ ስራሽን። የተለየ ትምህርት ቤት ነው የምታስተምራቸው ልጆቿን? ልጆቿ በእውቀት እንዲበለጽጉ በጣም ነው ደፋ ቀና የምትለው ይሉሻል። የት ነው የምታስተምራቸው? ስኩል ኦፍ ቱሞሮ ነው ማስተምራቸው። ከመጀመሪያም ከመዋለ ህጻናት ጀምሮ ስኩል ኦፍ ቱሞሮ ነው ማስተምራቸው። ባለቤቴ ብሎኬት ያመርታል። ሽያጭ ሴልስማን የሀያት ስራ ይሰራ ነበር። ሀያት ነበር የሚሰራው። አሁን የግል ስራ ተቀጥሮ ይሰራል። ከመንግስት ከወጡ በኋላ ነው እያሉ ነው የተጋባችሁት? ከወጣ በኋላ ነው የተጋባነው። እንደው አንቺ ልጄ ልበልሽ እቅፍ አድርገው የሚስሙሽን እንዴት ጨከኑብሽ? እኔ አላውቅም። እንዳስቻላቸው አላውቅም። በእውነት ፍቅር የሚያልቅ አይመስልም ነበር። በጣም ሰው ይወዳል። ግን አሁን ምን እንዳስጨከነው ራሱ አላውቅም እንጂ በጣም ነው የሚያከብረን። ደረጀንም የሞተውም ወንድማችን ራሱ አወቀን እንዴት እንደሚል ነበረ። አሳምነው ገብረወልድን ይመስላል ድምጽ ይል ነበር። አወቀን እንኳን ወንድማችን ንባብ ሲያነብ በቃ ኮሌመንክሱ ናቸው እንደዛ ነው። አዎ እንደ ጋዜጠኛ ይሆናል የሚል ነበረ። ግን አሁን ምን እንዳስጨከነው ራሱ አላውቅም። ጸጥ አለን። አመለወርቅ አሁንስ ወይዘሮ አመለወርቅ ምን ትሰራለች? አሁን እሷ የቤት እመቤት ሆናለች። የቤት እመቤት ጡረታ ወጥታለች። ጨርቃ ጨርቅ ነበረች። አሁን የቤት እመቤት ናት። እድሜዋም እየገፋ ነው። ጥሩ እናቴ ናት፣ ጥሩ እህቴ ናት። አሁን እንደው ሌሎች በርካታ ባለስልጣኖች ነበሩ በአካል እናንተም የምታውቋቸው የቤተሰብ ያህል የምትቀርቧቸው። ስርዓቱ ከተቀየረ በኋላ የት ናቸው? እንዴት ናቸው? አይነት ጥየቃ መጠያቅ ማሰብ አለ? አጋጥሟል ደረጀ? እኔ አጋጥሞኝ አያውቅም። የሺስ እንደሚጠይቋችሁ አሁን እንግዲህ ሻምበል ለገሰ አስፋውም ቤት ይመጡ ነበር ያኔ ወላጆቻችሁ ቤት? ማንም የለም። እንደውም አሁን ፍቅረ ስላሴን እዚህ በካሚኬል ሲያስቀድስ አያዋለሁኝ። ግን እንደሚያቀኝ አይሆንም። እኔ ልጅ ስለሆንኩኝ ላያቀኝም ይችላል ብዬ አንቺም ሄደሽ የሺን አላልኩም እንጂ ማንም ዞር ብሎ አያየን የለም። የመጣ የጠየቀ የለም። ኮሎኔል መንግስቱ ባለውለታዬ ነበሩ፣ ከሞት አትርፈውኛል ወይም እንዲህ አድርገውልኛል ብሎስ መጥቶ እንዲህ ላድርግላችሁ ያለ የለም? እንግዲህ ልጆች ብትሆኑ ያኔ ብቻ እዛ ቤት ስትኖሪ ስታያቸው ኮሎኔል መንግስቱን እንደ ታላቅ ወንድምነት እንደ ፕሬዚደንትነታቸው እንደ ታላቅ ወንድምነትም እያየሽ ብዙ ፍጭቶች ነበሩ፣ ግጭቶች ነበሩ፣ ደም መፋሰሶች ነበሩ፣ ግድያዎች ነበሩ። ከጦርነቱ ከምስራቁ ከሰሜኑ ውጪ በመሀል ሀገሩን ውስጥ የነበሩ መረባበሾች ነበሩ። እርጋታቸው እንዴት ነበረ? ባህሪያቸው፣ ጸባዩ አነጫነጫቸውም ከቤተሰብ ጋር ከእናንተ ጋር ሲገናኙ ሁሉ ኮስተርተር ወይም ኃይለ ቃል የመናገር ነገር እንደዚህ የለውም። ምክንያቱም ደጅ ውለው ሲመጡ በነገራችን ላይ ሌሊት ሁሉ ነው ከቤት የሚወጡት ወደ ቢሮአቸው የሚገቡት ነው የሚባለውና በጣም ነው የሚገርመኝ። እዛ ቤት ውስጥም ቢሮ አለው፣ መኖሪያ ቤት ቢሮ አለው። እዛ ቁጭ ብሎ ሲሰራ እናየዋለን። ግን እንዲህ ቁጣ ነገር እኔ አይቼበት አላውቅም። ምንም በቃ ቤት ውስጥ በቃ እንድልስልስ የምርሽ ነው መቤቴ እንጂ ይሄ ደጅ ላይ እንደምናቸው ይሄ እንትን ነው ተጠቅልሎ የለም እንደ በቃ ገባ የሚበላም ተቀረበ ገበታ ላይ ነው። ከዛ ገባ ቁጭ አለ። ትንሽ ፊልም ቴሌቪዥን ይገባል ወደ ታች ምድር ቤት እንጂ እኔ ምንም ቁጣ ያዩበት ቀን የለም። ይጫወታሉ፣ ቀልድ ያውቃሉ፣ አንዳንዴ ይቃለዳል። በቃ ከዛ ውጪ ያው ሲጋራውን ከማጨስ ውጪ ሌላ ነገር የለም። እሱ ነው በለበለው። እሱ
እሱ የማይቀር ነገር ነው። ቁጭ ብሎ ሲያጨስ ታየዋለህ። እና ጥሩ ሚስትም አለችው እንዳይናደድም እንዳይበሳጭም ታረቅ። እስቲ ትንሽ አውሪ። እሷ በቃ ተጠንቅቃ ነው ለሁሉም ነገር። በእውነት ነው የምልህ ከዶክተርም ከምንም በላይ ናት ለሱ። እሷ ገና መበሳጨቱንም ምኑንም የምታውቀው እንግዲህ እሷ ናት። እኔ ፊቱ ተጠቁሮብን አይተናናቅም። ቡናዋን አቀራርባ ማታ ሲመጣ ምን ብላ ነው። ከዛ እሱም ወደሚሰራበት ይሄዳል ተነስቶ። ቁጣ ምናምን ከወይዘሮ ባንቺ ከማንም ጋር ይቻላል። እንደው ስንቆ ማን ይሏቸዋል? መዳብ ነው የሚላት እሷ። መዳብ ነው የሚላት። ወይዘሮ ባንቺ መዳብ ነው የሚላት እንጂ መዳብ ብሎ ነው እንጂ የምጠራት ዋንቺ ብሎ ጠርቷት አያውቅም። መዳብ ምን ማለት ነው? መዳብ ሲያገባት የሰርግ እንትኑ ስማቸው መዳብ ነው ያላት። ይሄ እንትን የዳቦ ስም ነው ምናምን የሚባል ሲወጣ እና በቃ በሱ ነው የሚጠራት መዳብ። እሳቸው ወይዘሮ ባንቺስ? ጋሽ መንግስቱ ኮሎኔል መንግስቱም አይሉም? የለም ጋሽ መንግስቱ ብለው ግን አንተ ነው እንጂ አንቱ አይደለም። የለም ጋሽ መንግስቱ እንደዚህ ሆኖ እና አራት ብላ እንደዚህ። ልጆቹስ? እነሱማ አባታቸው አባዬን አባዬ ነው እንጂ መንጌ ምናምን የለም። አባዬ እሷንም ማዬ በቃ እንጂ። እናንተስ? አንቺ አሁን ለምሳሌ እኔ ጋሼ ነው የምለው። ጋሼ ደረጃ ጋሼ ነው። ኮሎኔል የለም። ክቡር ፕሬዚዳንት የለም። ምን ይወዳሉ ቤት ውስጥ ከምግብ ምን ይወዱ ነበር እናንተ በነበራችሁበት ጊዜ? አዘውትረው እንደው ደስ የሚላቸው እሱ በጣም እኔ ባለቤቱ ብዙ በጣም ባለሙያ ስለሆነች ምስር ወጧ ዶሮ ወጥ ማለት ነው። በእውነት ነው የምልህ የወይዘሮ ባንቺ በጣም ባለሙያ ናት። በጣም እሷ አይሰራችው ምግብ ነው የሚበላ በብዛት። ያው ምስር ወጥ ነው ሲበላ ማየው። ምስር እሷ ስትሰራ ማየው እሱ ነው። ቁርጥም አለ እሱ ቁርጥ ከውጭ የሚመጣ ግን የምትሰራው ወይዘሮ ባንቺ ሰሩት። በጣም ባለሙያ ናት በነገራችን ነገር እንትንም አለ ቤት ውስጥ የሆነ እንትን ነገር አለ ሼፎች ነገሮች አለ። እነሱ ነገሮች ስላሉ የእነሱ ራሳቸው የሚያዘጋጁለት ነገር አለ። እሷ ግን የባህላዊ ነገር ሰርታ እሱ ነው የሚመገበው። ቡና ይፈላል በረከቦት እንደዚህ በደንብ ምድጃ ቀርብ። ይሄ ሰዓት እንደጃው እንትን አላቸው ያለ ማሞቂያው እሷ አጠገብ ነው ተደርድረን የምናመሸው። እሷ ቡና ታፈላለች፣ እሱ እዚች ጋር እንዲህ አይነት ሶፋ አለ፣ ቴሌቪዥን እያየ ቁጭ በቃ ሁላችሁም አንድ ላይ እሷ ናት የምታፈላው። ወይዘሮ ባንቺ በደምብ ማራገቢያ ይዘው ጀበናውን ጥለው ያኔ እንደውም መፍጫ ምናምን የለም ታውጦ አንዳችሁ ተብለን ወቅጠን እንመጣለን። መፍጫ አልነበረም ተወቅጦ ነው በሙቀጫ ወቅጠን ነው ወይ አንዳችን የደረሰ ያያት ፊት ለፊት ናውቀድ ይባላል። ወቅጦ ይመጣል። ከዛ ይጠጣል። በቃ እሱም ቁጭ ብሎ ያመሻል። ሳታከተም አይነሳም። በእውነት እስከ ሶስተኛ እንዴ እሷ ፍልታ ስትገቡስ እንደዚህ ይሄ መቼስ ልዩ ጥበቃ አለ። የማይታመንበትም ጊዜ ነበር። ብዙ ነገሮች አሉ። ምንም ወንድም ብትሆን ምንም እህት ብትሆኚ ጥንቃቄዎች አሉ። ስትገቡ አሁን ዝም ብላችሁ ግብት ውጥት ነው እንደ ልባችሁ ነው ግብት ምትሆን እንዴ? ልክ በር ላይ ዋናው በር ጋር ስትጀምር ስልክ ይደወላል። እንደዚህ ነው ብለህ ስምን ትናገርና ስልክ ይደወላል። ወደ ሁለተኛው ይደወልና ግባ ትባላለህ ወይ ግቡ ትፈተሻላችሁ። ዝም ብላችሁ ግቡ ትባላለህ፣ ትገባለህ። እንደገና ደግሞ ሁለተኛም በር ደግሞ አለ። አልፈ ደግሞ ሁለተኛ በር ላይም እንደዚህ እዛ ጋር ምቆምና እንደገና የሚደወለው ወደ ውስጥ ነው የሚደወለው። ከዛ ይደወልና እዛ ደግሞ አስገባቸው ሲባል ነው የምትገባው እንጂ አይደበለዛ እንደዚህ ከዛ መጣ እንደዚህ ነኝ ምናምን እንዴ ኮሎኔል ወንድም ፕሬዝዳንት ወንድምና አሁን እሱ ሁድ ወክስ ያረግ አብረን ወክስ እናረግ ግቢ ውስጥ ያዩናል። ግን ያው ለእንትኑ ለሞራላቸው ለፕሮቶኮሉ ሲሉ እንጂ እኛ ምንም ችግር የለም። አይታ እንደሆነ ከቢሮ ሲመጣ ራሱ ወይ ደጅ ላይ ሆነ እንኳን መኪና ተንጋግቶ ነው የሚገቡ ሲገቡ ተጠንቀቅ ልክ ይዘሳት ወይ ጭርወት ምናምን ወይ ጥግ ላይ ከሆነ ዳታ ጥጋዝ ነው ማንም ይሁን ማንም ጥጋዝ ተባለ። አባትም ቢሆን አባዬም ቢሆን እሱ ካስገባ በኋላ ነው ተንቀሳቀሱ የምትባለው እንጂ እንደዚህ አይነት ነገር የለም። መሰሳሰብ አድራ ቃሉ 50 አለቃ ኃይለ ማርያም አባቴ ቤቱን ይወዳል። ግን አንዳንድ እዛ አምሽተው ይመለሳል እንጂ
አንዳንዴ ሲያስቸግር መጠጥ አስቸግሮ ይዞት ይሄዳል። ከረፈፍ እዚህማ አላድርም ብሎ ተመልሶ ላከኝ ይላል። ቤቱን አያምንም ጥሎት እንዲልሄድ ቤቱን አያምንም። ሚስታቸውና ቤታቸው ልጆቻቸውን እኛ ስለምንሄድበት እንጂ እኛ እንድንሄድ አይፈልግም። እውነት ለመናገር 50 አለቃ ወደ ቤተ መንግስት እንድትሄዱ አይፈልግም። ምን አባታቸው አይፈልጉም ወደ ቤተ መንግስት እንድትሄዱ? ለምን እሱ በቃ አይጠግበንም በጣም ልጆቹን ይወዳል አባታቸው። ቀብራራ ናቸው እኮ ስንቅና ትጥቅ ማደራጃ በእኛ ቤት ደጃፍ ነው ሁሌ ይሄዱ በእግራቸው ነበር የማያቸው እና ከጨርቆስ ቀጥታ ከዛ ኮርኮንቿን ይዘዋት ይመጣሉ። በኮርኮንቿ ሲመለሱም በዛችሁ በኮርኮንቿ የሆነች ዕቃ ይዘው ነው በእጃቸው ማያቸው። ያኔ እዛ ስንኖር ምሳ በልቶ ነበር ወደ ስራ እንደገና ተመልሶ የሚሄዱ አይደክመውም ነበር። ያኔ የግርግሩ ጊዜ መቼስ የመታኮሱ ጊዜ ሀፓ መይሱን ምናምን ክፍፍሉ ጊዜ አባታችሁ አደጋ ውስጥ አልገቡም? ችግር ውስጥ እርስ በርስ መተኳኮሱ በነበረበት ሰዓት ያን ኮረኮንች መንገድ ሲወጡ ሲወርዱ ሁሌ የሚገርመኝ ነበረ። ምንም ነገር ኮሽ ብሎ አያውቅም። እንትን ጊዜ አላውቀውም፣ አላውቀውም። ግን እሱ ምንም ነገር ሰው አይነካም እኮ እሱ። እንዴት እሱን ይተናኮሉታል? እሱ ምንም ነገር አይናገርም። እሱንም ስትሰድበው ቢሰማ መንግስቱንም ስትሰድበው ቢሰማ አብሮ ይሰድባል። እሱ ችግር የምርሽን ነው። መንግስቱን ሲሰድ ጓዶቻቸው አሉ ሌሎች ጡረተኞች እንደዚህ ያማሉ። አጋጣሚ ከእንትን የመጡት መጀመሪያ አይደል ሰተተሮች ነበሩ። በኋላ ላይ ነው እንግዲህ መሳሪያው ታዲያ ስላሴ ሙት ነበር እኮ አባቱ የሚለው መንግስቱ ስልጣን ላይ ሆነው ታድሰ እንትን ነው ያደረጉት። መሳሪያ በጣም ያድሳሉ። መሳሪያ ግምጃ ቤት ውስጥ መሳሪያ ግምጃ ቤት ፈተው ምን በደምብ ስለሚያድሱ እንደገና ድጋሚ የተቀጠሩት ብዙ ናቸው። ወደ ቄራ አካባቢም 3-4 አሉ ጓደኞች እና ያማሉ መንግስቱን። ምንም ጣጣ የለውም። አፈሪ ብላ ሲሉ አፈሪ ብላ ታባቱ ብሎ ይመጣል እንጂ ኃይለ ስላሴ ሙት ይላል። በቃ ምንም እንጂ አሁን ልጄ ነው ምናምን የለም። ቤታችን የኃይለ ስላሴ ፎቶ ነበረ። የምርሽን ነው? በእውነት እሱ ኮሎኔል መንግስቱ ፕሬዝዳንት ሆነው ቤታችን ነበረ። የአፄ ኃይለ ስላሴ ተሰቅሎ የጌታችን ይላል አባቴ። እሱ እንደውም ከኮሎኔል መንግስቱ ቤትም ሲመጡ ያውታል። ምንም ችግር የለውም። አባቴ በጣም ነው የሚወዳቸው እና ችግር የለበትም። ፎቶግራፋቸው አለ ተሰቅሏል። የሱም ተሰቅሏል። የመንግስቱም ልጁ ያለ በቃ እንደ አባባ ምንድነው ሲሉት እኔ ኃይለ ስላሴ ነው በጣም ባክብሮ ማለት ነው። በጣም ነው እንትን የሚላቸው የእሳቸው ሞታደር ስለሆነ ታደርነቱ ከተሰለ ነበር እንጂ እንትን ይላል። በጣም ነው የሚወዳቸው። የሚገርም ታሪክ ነው ያጫወታችሁን። የሚገርም ታሪክ ነው ያጫወታችሁን። ፍራንክ ምናምን እንድትሸጎጥ ያደርጉ ነበር ኮሎኔል መንግስቱ ስትሄዱ ምናምን ይሄ ለእንደዚህ ሆንሽ ይሄ ለእንደዚህ ሆነ የለም ነገር የለም። እንዲህ ለዓመት በዓል ልብስ ግዢ፣ ለዓመት በዓል እንደዚህ ጫማ ግዙ የለም። መቤቴን የለም። ምንም እንደዚህ ነገር አያውቅም። ግን ትሄዳለህ አንተ ያው አሁን በድሮ ማለት ነው ሰው ክረምት ዘመድ ቤት ሲሄድ መጨረሻ ቀን ሲመጣ ልብስ ተገዝቶለት ምን ተብሎለት ነው የሚመለሰው። እንደሱ ነው አያቶቻችን አክስቶቻችን ጋር ስንሄድ ክረምት ሁሌም እንደሱ ነው። ግን እናንተ ወደ ቤታችሁ ስትመለሱ የለበሳችሁትን ከዛ በቃ አንዴ እኔ ጠይቂ ብለውኝ እነሱ ሄጄ ጠየቅኩኝ። ማን ደረጀ ምን ብለው ልብስ ግዛልን ባይ ብለው ጠየቅኩኝ። ከዛ እሺ ብዬ ጠየቅኩኝ። 50 ብር 50 ብር ሰጠ ለሁለታችሁ ለሶስታችን ማወቀሟችሁም ነበር 50 ከዛ እንደውም እነሱ ብር አልነበረም የፈለጉት። እሱ ለብሶ እንትን ያለው ልብስ የለም የሲቪል ልብሶች ምናምን የሳቸው ነው ኮሎኔል መንግስቱና ስለው አይ ብሎ በቃ ግን ልብስ ገዛልን። ያ 50 ብር እኔም ይገዛ ነበር ገዛልን። የሆነች እኔም አረንጓዴ ቀሚስ እንደዚህ ነጭ ነጭ ያላት ትዝ ትለኛለች። እሷን አሰፋችልኝ እናቴ። ከዛ በቃ ከራፋፋላ አባቴ ላይ ለማርያም ክንዴን ሳልንተራስ ሁለተኛ እንዲህ አይነት ነገር እንዳትጠይቂ ብሎ ተቆጣኝ። እኔ ሲሰሙ ሲያውቁ 50 ሰጠን ጋሼ ብላችሁ ስትሉ አባታችሁ ተቆጡ። ይገርማሉ። እንዴት አሉ? ክንዴን ሳልንተራስማ ሁለተኛ ለፍቅራችሁ ሂዱ እሱ እዚህ ከሰፈር ልጆች ጋር ዱርዬ እንዳትሆኑ እና ልጆቹ እንዳይቀላቀሉበት እዛ ከረሙ እንጂ ከራፈፍ ለልብስና ለጫማ ነው ኃይለ ማርያም መቻንሻቻለ። በጣም በስንት አመታቸው አረፉ? 50 አለቃ እድሜውን አላውቅም።
ትልቅ ነበር እንዴ? እኔ እኮ ሳቃቸው ድሮ እንግዲህ ያን ከመግባቱ በፊት ትልቅ ነበሩ። ትልቅ ነው። ረጅም እድሜ ኖረዋል። ትልቅ ነው። ወደ 88 እንደዚህ አይሞትም ነበር። እልህ ነው አባቴ፣ ኃይለኛ ነው እና መሳሪያው ከተወሰደበት በኋላ ትንሽ እንትን የምን መሳሪያ በጃንሆይ ጊዜ ነበር መሳሪያ የተሰጠውና ኢህአዴግ ሲገባ ያኔ በፍተሻው ጊዜ መሳሪያ ተወስዶበት ነበር እና ያኔ በቃ ወንድ ልጅ መሳሪያ ከሌለው እኮ በቃ ወንድ አይደለም። እሳቸው ደግሞ ከልጅነታቸው ደግሞ ጀምሮ ከመሳሪያ ጋር ያደጉት መሳሪያውን ውስጧን ሁሉ ምናምን ቀመማ ያቋታል። እንዲፈታቱ እኮ ይሰራታል ቤት ውስጥ። አሁን ሰው ራሱ ለመቀያየር ሰው ሲያመጣለት ይቀያይራል እና በቃ ያኔ ነው የተሰማው። በጣም አዝኗል። አዘኑ። አዎ ወንድ ልጅ ያለ መሳሪያ ማመን እንደምን ይላል እንጂ እንትን ነው። ይገርም ነው። ክብራችሁ ስነ ስርዓት እንዴት ነበር? ኢካ ነበረ። በጥሩ ሁኔታ ነው የተቀበረው። እግዚአብሔር ይመስገን። ባለማወቃችን እንጂ ጋዜጠኞች መጥተው ከቀበርነው በኋላ እንትን አሉን። ብትነግሩን ኖሮ በጋዜጣም በሬዲዮንም እንትን ብለን ጥሩ አቀባበር ስነ ስርዓት ይኖራቸው ነበር አሉን። አለማወቃችን ያኔ ዝም ብለን ነው እንትን ያልነው። አሁን ኑሮ እንዴት ነው? ህይወት እንዴት ነው? ምንም አይደለም። ጥሩ ነው። አላችሁ በህይወት እሳቸውም አሉ በህይወት። ምንድን ነው ተስፋ የምታደርጉት የምትጠብቁት ነገር? ሌላው ፖለቲካዊ ይቅር፣ ስጋ ናችሁ፣ ወንድምና እህት ናችሁ። አንድ ቀን ምን ይመጣል ብላ እንገናኛለን እንደዚህ ባካለ ስጋ ነው ወይስ ሳንገናኛን ያው ልክ አባትና ልጅም እንደተጣጡት ማለት አባታችሁ እንግዲህ ሲያልፉ እንደዚህ ነው የሚሆነው ወይስ ምንድን ነው የሚሆነው ቤተሰቡ? እንግዲህ እኔ አንዳንዴ ሳስበው ግራ ነው የሚያጋባ። አሁን በሹመቱ በምኑ አይደለም መሄድ ያለብን። ሁሉ ነገር ስርዓት አለው። እኛ በቤተሰብነት ነው ማሰብ የነበረ። አባት ማለት ነው ለኛ ቢያቀው እውነቴን ነው የምልህ። በትልቅነቱም እንደ አባት ነበር። አሁን እኛ ባዶነን ጎዶሎነን። አባታችን የለም፣ እናታችን ካጠገባችን የለም። እኔ ጥሩ ትዳር ስላለኝ በትዳር እንትን ልል እችላለሁ። እሱ ወንድሜ ግን ደረጃ እውነቴን ነው ታላቄ ነው። እኔ እንደ ታናሽነት አይደለም እኔ ወንድሜ የምንሰፈሰፍለት በጣም እንደ ታናሽ ወንድሜ አድርጌ ነው የማይለት እና ግን አንዳንዴ ግራ ያጋባሃል ስታስበው ራሱ ሹመቱን ክብሩን በቦታው ለእሱ ነው የተጠቀመበት። ግን አሁን በቤተሰብነት ቢያስበን ደስ ይላል ወይ ባልሆነ ደስ ይልህ ነበረ። ከሆነ በኋላ ደግሞ ወይ ብትገናኝ ወይ ብትተያይ ምን አሁን ራሱ አንዳንዴ ቁጭ ብዬ ምን ይመስል ይሆን ብዬ ለማምጣት ግራ ይገባሃል። ከምሬ ነው የምልህ። ያን ስታስብ ያሳዝናል። አብረህ መኖርህ ራሱ ለዚህ ከሆነ ከሞቱት ምን ተረመስ አይደለም ከመለያየትህ። ነገር ግን እሱና እኛ እንኳን ባንገናኝ ልጆቹን ማገናኘት ግድ ነበረበት። ያ ነገር ሁሌ ስታስበው እንደ እንትን ነገር ይታያል። አንዳንዴ እንደውም ህልም ነው የሚመስለኝ። እንዲህ ነበር ብለህ አስበው ስታጣው ነው እንደ ህልም ነገር ነው የሚመስለው። ኮሎኔል ጥላሁንስ እዚህ ነው ያሉት? ጥላሁን ኃይለማርያም ወንድማችሁ ናቸው እና መጠያየቅስ አሁን ምን እየሰሩ ነው? እዚህ አዲስ አበባ አይደል ያሉት? አዲስ አበባ ነው። አሁን ስራ የለውም። አሁን በስራ ላይ አይደለም? ስራ የለውም። አሁን ስራ የለውም። ባለፈውም አግኝቼዋለሁ። ይመጣል በዚህ ጠየቀን ያይናል። እኔ እናቴም ስትሞት ከጎኔ ቆሞ እናቴን ያቃበረኝ ወንድሜ ነው። ትልቅ ወንድማችን ነው። ግን ምንም ስራ የለውም። ካሉንም እሱ ወደ ኋላ አይልም እንጂ አሁን በስራ ላይ አይደለም። ስራ አይደለም። በስራ ገበታ ላይ አይደለም። ሲኖር ይሸጉጥልኛል መቼም ምንም ነገር ቢሆን ወንድም ነው። በእውነት ነው የምልህ። እናቴም ስትሞት በደንብ አድርጎ ነው እንዳስተናግድ እንትን ያደረገኝ። አምባሳደር አስራት ወልደስ አጎታችሁ ናቸው እንግዲህ የአባታችሁ ወንድም ናቸው። እሳቸው ምንም አይረዱንም ነበር። ሲያርፉ ግን ልጅቷ አሁን በህይወት የለም። መስከረም ላይ ነው ያረፈው እና ባለቤቱም ስትሞት ሬሳ ተቀብለን እዚህ ስላሴ ቀብረናል እና እሳቸው ምንም ከወጡ በኋላ ስልክ ተለዋውጠን አናውቅም። ጥሩ ልጅ ያለቻቸው ራሄል በጣም ራሄል አሁን አሜሪካን ሀገር ናት። ስትመጣ አይታ ነው የምትሄደው፣ ዳርሳን ነው የምትሄደው እና እንደውም እሷ ካላት ከፍቅር የመጽሐፍ ቅዱስ ቃል ነው የሚመስለኝ ያላትን ነገር ስታየው ማገናኘት ነው አሁን ስራዋ። እሷ እንድንገናኝ ነው የምትፈልገው። በቃ አሁን ስትመጣ ራሱ ሰው እንትን ብዬ እንደዚህ አድርጌ ደግሞ ለእናንተ እንዴት ሆናችሁ ብትጠያየቁ ደስ ይለኛል ነው ሁልጊዜ የምትለኝ። ስትመጣ ሳታይኝ ሄዳ አታውቅም። ስትመጣ እሱንም ባላየውም እንዴት ነው ምናምን ደህና ነው ስላት፣ ግን ለማገናኘት በጣም ትጥራለች ራሄል። አብሶ እሷ እሱን እንኳን ድምፁን እንኳን ስሙት ትላለች።
ትላለች። ኮሎኔል መንግስቱ አንዱ ድምጹን እንኳን ብትሰሙት ትላለች። ግን መጨረሻ ላይ አምባሳደር አስራት ወልዴና ኮሎኔል መንግስቱ ኃይለማርያም ክፉኛ ተጣልተው ነበር የሚባለው እውነት ነው? አብረውም አይኖሩ በፊት አንድ ላይ ከነበሩ እሱን ካመጡ በኋላ ሰውየው ጡረታ ተነስተዋል ነበሩ። አስራት ከዚህ 5 ቀን ፕሬዝዳንት አልነበሩ ተስፋዬ ወዲያው እንዳለ ይነሳ ተብሏል። ተነሰው አስራት እኮ እዛው ዚምባብዌ ያሉ ከዛ በኋላ በቃ ሰውየው ትንሽ ተረበሹ። ለነገሩ ምንም ያህል እኮ ጊዜ አልቆዩም። ወዲያው ነው ኢህአዴግ ገባ። ከዛ በተያዘ ጉዳይ ሳይሆን እንደው በግል ብዙ ነገር ያመቻቹት እሳቸው ስለነበሩ ዚምባብዌ መኖሪያውንም የልጆቹን ማወጣጥ ሁሉንም ነገር ያደረገው እሳቸው ናቸው። ግን በቃ ከዛ በኋላ ያንን ነገር ሲያጡም በቃ እሳቸው እንትን የተማሩ ስለሆኑ ደግሞ ፈሪ ነገር ነበሩ እሳቸው። ስለዛ መሰለኝ የተጣሉት። ስህንም ወሎም ሰም ትምህርት ቤትም ዳይሬክተር ነበሩ። በኋላ እዚህም ቁጥጥር ኮሚሽን ሰበን ቁጥጥር ነበሩ። በኋላ አምባሳደር እሳቸው እንደው ባይሾሙ ደስተኛ ነበሩ። አምባሳደር ባይሆኑ እንደዚህ እዚህ ሀገር ላይ እዚሁ ነበሩ ኖሮ የሚኖሩት። እዚሁ ግን እያሉ ይጠይቋቸዋል። እንዴት ነበሩ አስራት ወልዴና አምሳለቃ ኃይለማርያም ወልዴ ወንድማማች ስለሆኑ እሑድ ይመጣሉ። ከአዲስ አበባ ውጪ ይዘው ይሄዳሉ። አስራቱሌ መኪና አለቻቸው የወንድሜ ልጆች ብለው አጎታቸው ናቸው። ወንድሞቻችን እኔም ልጆቹን ሰብስቦ ይዞን ሄደው አዝናንተውን ማር ምናምን አባቴ እንዲጠጣ ስለማይፈልጉ እሳቸው ሰዓቱን እንዲሻሙት ነው የሚፈልጉትና አብረን አምሽተን ምን ብለን ማታ ወደ ቤት ጥለውን ሄዳሉ። ይዘውን ይወጣሉ። ከአዲስ አበባ ውጪ እንደውም እሳቸው ናቸው ይዘው ነው የሚወጡት በብዛት። እሑድ አባቴን ይዘው በጣም ይዋደዳሉ። 50 ለቀ ጨዋታ ያውቃሉ። በጣም የምር በእውነት ይጫወታሉ። ኮቸር ያሉ ናቸው። አሁን ጊዜና እኛው ከሰራው በቃ ለማውራት እንኳን የሚፈልጉ አይመስሉም። ቀልደኛ ነው በእውነት በመሆን ባለበት ቦታ ላይ መሆን የሚችል ሰው ነው። ጋሽ አስራት ግን በጣም ይዋደዱ ነበርና የሙት ትራፌ ነው ብሎ በስስት ነበር አባቴ ወንድሙን የሚወደው። በጣም ነው የሚወዳቸው። ሁለቱ ናቸው የነበሩት የቀሩት። በወረርሽኝ የተነሳ አባቴ ነው በሽታውን ይዞ ሄዶ ሌሎቹ አጋባ፣ ሌሎቹ ሞቱ። እሳቸውን አስራቱ ነኝ ብሎ ነው ከገጠር ወደ አዲስ አበባ ይዟቸው መጥቶ አስተምሮ ለዚህ ያበቃው አባቴ ነው። አስራቱን ያስተማሩት አስራት ሌላ ነበር ስማቸው። እሱ ግን አባቴ ግን አስራቱ ነኝ ብለው ስሙን ሰጧቸው እና እሱ ነው ይዞት የወጣ ከገጠር እና አባቴ በጣም ነበር የሚወዳቸው። እና እሳቸው ሁለት ስለሆኑ አይተማመኑም፣ ይዋደዳሉ። እነ ኮሎኔል መንግስቱ ከወጡ በኋላ ቤተ መንግስት ጎራ ብላችኋል? እቃ ምናምን እቃ የማውጣት ልብሶች የመውሰድ ንብረት እንደዚህ። ምክንያቱም ቢያንስ 7 ቀናትም ቢሆን እድሜ ስለነበረ በዛ ጊዜ እንደው ንውሰዱ ወይ 50 ለቃ ይምጡና የልጆን የቤት ዕቃም ልብሶቹን ያውጡ አይነት ነገር አልነበረም። ማንም የዛችን ውለታ ራሄል አስራት እዛ ነበር የምትኖረው። ያጎታችን ልጅ አምባሳደሩ ማለት ነው። ያመልወርቅ ልጆችም አንዷን ያሳደጋት ናት። እመቤት የምትባለው እዛው ነው ያደገችው ከኮሎኔል መንግስቱ ጋር። እኔን ልጆቹ ውጭ ሲሄዱ ህፃኑን ታጫውት ተብሎ ሲወሰድ እኔ አባቴ ፍቅር ስለነበረ ቶሎ ተመልሼባቸው፣ ያቺ ግን አብራ ነው ያደገችው እመቤት የምትባለው። አሁን የነሱ ልብስና ዕቃ ነበር እዛ። እሺ፣ ግን የዛን ውለታ ነው ተስፋ ያስወጣቸው። የዕለት ዕለት ግንቦት 13 በቃ ውጡ ከቤት ተባለ። በቃ በዛ የዛች ውለታ ወጣ ቀሩ የገባ ተመልሶ የለም። ጀነራል ተስፋዬ ገብረ ኪዳን ማለት ነው። ወንድሜ ጥላሁን እንደውም ዕቃ እንኳን አላወጣም። በእውነት ነው በለበሰው ነው ጥላሁን የወጣው። የሚገርም ነው። የግል ዕቃዎቻቸው እዛ ውስጥ አሉ እንዴ። ከውጭ ዘመን የመጣው ዕቃም ብዙ ነበር። ራሻ ነው በዛምሮ የመጣው ብዙ ነው። ትዳር ይዛል ብሎ እንኳን ይዞት የመጣውን ዕቃ አላወጣም። እዛው ነው የቀረው። በለበሰው ልብስ ነው የወጣው ጥላሁን እንጂ ተመልሶ የገባ ሰው የለም ከቤታቸው። በጣም የሚያሳዝን ነው። የሚያሳዝን አጋጣሚ ነው። እንኳን ያገኘኋችሁ ደስ ነው ያለኝ። ሁልጊዜ ነበር የማስባችሁ፣ ሁልጊዜ ነበር የምፈልጋችሁ። ስላገኘኋችሁ በእውነት በጣም ነው ደስ ያለኝ። ሙዚቃ ምን ልጋብዛችሁ? ኮሎኔል መንግስቱ ሙዚቃ ያዳምጡ ነበረ ወይ? ያው የአብዮት ዘፈን የለም። ዘፈን በእውነት ቴፕ ምናምን አልነበረም አላቸው ግን አይከፈትም። አዎ ጨዋታ ስለነበር ቤት ውስጥ ለሙዚቃ ጊዜ የለም። እሱም ሲገባ ሳቅ ጨዋታ ነው። እሺ፣ እዚህ ቤታችሁ 50 ለቃስካ አባቴ ዘፈን ይወዳል። ማንን ይወዱ ነበር?
ማን ነው አይን አይደል 4 ካሴት ገዝቶ የገባው የነዋይ አንድ ካሴት አንድ አይነት የነዋይ ደበበ የምርሽን ነው እንዴት ለምን ከዛም ሴት ወንዛ ፈራሽ ሲል ይሰማል ደግሞ ዛጋ ሴት ነው ሌላ ዘፈን የነዋይን ሰማ ያው እዛ ካሴት ውስጥ ያለ አልመሰለው አይ እኔን ተሳስቼ ወንዛ ፈራሽን እዛ ሰሙ ደግሞ ሌላ ዘፈን ደግሞ ዘና ተሰማ ያኛው ጨረቃ የሚለውን እዛ ጋር ይሰማል እኛው እንታረቅ የሚለውን እዛ ቤት ሰሙ አራት ቦታ ሰማ አራት ገዝቶ መጣ አባቴ ዘፈን ይወዳል ሲተኛ እንኳን ሙዚቃ ከፍቶ ነው የሚተኛ በእውነት ነው የምልህ እሱ ዘፈን ይወዳል እና በቃ ወንዛ ፈራሽ እንደውም ወንዛ ፈራሽ ላይ ስለጀመርሽ ወንዛ ፈራሽን ነው የምንጋብዘው በእውነት በጣም ነው ደስ ያለኝ እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ እንግዲህ ላይነ ስጋ አብቃችሁ ነው ወንዛ ፈራሽ ደረጃ ኃይለ ማርያም እና የሻ ኃይለ ማርያም እኔ ካሰማሁት ካደመጥኩት በጣም ስለገረመኝ ነው አንደኛ እስከ ዛሬ ድረስ እንዴት ነው ያልተጠየቁት የሚለው ነገር እስከ ዛሬ ድረስ እንዴት አላወሩም የሚለው ነገር በጣም ገርሞኛል በዛ ላይ ደግሞ ታሪክ የሚሆነው ይሄ ትልልቁ በታሪክ መዝገብ ላይ ተጻፈው ወይ በታሪክ መዝገብ ላይ ቀንና ዳታ ተሰጥቶት የተመዘገበው ሳይሆን የሰው ልጅ ማንነት የሰው ልጅ ስብዕና ቤት ውስጥ ካለ ሰው ነው የሚታየውና በተለየ አንግል እስከ ዛሬ ድረስ አይተነው በማናቀው ምልከታ እንድናያስችሉናል ቃለ መጠይቁ ከዛ በተጨማሪም ደግሞ ራሳችንን እንድንጠይቅ ዙሪያችንን እንድናይ ስልጣን ኑሮ ቤተሰብ አላማ እንዴት ምን ይመስላሉ የሚሉትን ነገሮች በእነሱም እንድናይ እጅግ የምናከብራቸው የምንፈራቸው በቴሌቪዥን አይናቸውን እንኳን ሲያግሮጠርጡ ቴሌቪዥን ቤት ሳሎናችን ውስጥ ተቀምጠን ሶፋ ስር መደበቅ የሚቃጣን ሰዎች ቤታቸው ውስጥ በወላጅ አባታቸው ማን ተብለው ይጠሩ ነበር እንዴት ሲጠሩ ነበር እንዴት ሲዘለፉ ነበር እህት ወንድሞቻቸው እንዴት በጣም ቃሉ ሁሉ እና አራይተው አባቴ አንቱ ማለታቸው በጣም ይገርማል የታሪካችን አንድ አካል ነውና የታሪካችን አንድ አካል የሆነውን ነገር በግል በቤተሰብ ውስጥ በቤት ውስጥ ያሉትን ነገሮች ምልከታው ሌላ አይነት ምልከታ እንዲኖረን እይታችንን ጎደሎ መሆኑ እንኳን ተሰምቶን ሁሉ እስከማያቅ ድረስ ነበርና ጎደሎ የመሰለን ነገር ራሱ ሌላ አይነት ምልከታ እንዲሟላበትና ወደ ሌላም ነገር ተሻግረን ደግሞ እንድንፈልግ እንድናጠናው ስብዕናን ማንነትን እንድናጠናው የሚያስችለን ነበር ብዬ ነው የምለው የደረጃ ኃይለ ማርያምና የሻ ኃይለ ማርያም ቃለ መጠይቅና እጅግ በጣም ነው የተደሰትኩት ለማለት ነውና ቆንጆ ቃለ መጠይቅ ነበር አጋቢ ቢሆንም እንደ አድማጭም እዚህ ጋር ቁጭ እያደመጥኩ ስለነበረ ምስሮጡ ይገርምሻል እስከ 3ኛ አክተመው መነሳታቸው ይደንቅሻል የምስሮጥ ደግሞ በጣም አድናቂ ስለሆንኩ ስለ ምስሮጥ ስታወራ ምራቄን ነው ያወጥኩት ታገል ሰይፉም ያለ ምስሮጥ የታገል ሰይፉ ትልቁ ዶሮ ወጡ ምስሮጥ ነው ለኔም ዶሮ ወጤ ምስሮጥ ነው ሰው ምስሮጥ አልወድም ሲል ይገርመኛል እንዴ ምስሮጥ እኮ ነው የምላለው ውጭ ሀገር ቆይቼ ስመጣ እቤት ተዘጋጅቶ የሚጠብቀኝ የነበረው እናቴም ያውቃሉ መቼ ነው የምትመጪው ምስር እንዲሰራልሽ ነበር መባለው እንግዲህ አንድ ወቅት እግር ጥሎን ወደ ሐራሪ ጋንሂል ለኢንተርቪው ለቃለ መጠይቅ ጎራ ያልን እንደሆነ ደግሞ ተስፋ እናደርጋለን ክብራት አድማጮች የምር ተስፋ እናደርጋለን ያን አሪፍ መስሮጥ እንበላለን እንቀምሳለን ብለን ተስፋ እናደርጋለን 50 ብር ይገርምሻል 17 ዓመት ሙሉ በስልጣን ላይ ያሉ ወንድም እህት ምና እስቲ ልብስ ግዛ ጫማ ግዛ እስቲ ሲኒማ ግባ ምና አላለ በቤተሰብ ውስጥ አክስትሽ ጋጎት ድሮ ቀረ እንጂ ያሁን ዘመን ልጆችም ላስታውላ ያቁታል እኔ አላቅም ደፍሬ አልናገርም ያይን አባት ያይን እናት የሚባል የክርስትና እናት የክርስትና አባት እየተባለ እዛ እንኳን ሄድሽ አድረሽ ስትመጪ ልብስ ተገዝቶልሽ ነው የምትመጪው እነዚህ ልጆች 17 ዓመት ሙሉ እዛ ቤተ መንግስት እየኖሩ ሲሄዱ 2 ወር ሲቀመጡ በየሳምንቱ ሲሄዱ ወደ ቤት ሲመጡ ባዷቸውን ነው የሚመለሱት እና አንድ ቀን ያው እንደተናገረችው ደረጃ ኃይለ ማርያም ነው እንዳው ልብስ ገዛልን በይው እንዴ ብሏት ጋሼ ልብስ ለሶስቱም 50 ብር ፕሬዝዳንት መንግስት መስጠታቸው ምን አይነት ስሜት ፈጠረብሽ በጣም ነው የገረመኝ በርግጥ 50 ብር በዛን ሰዓት ላይ ያው ገንዘብ ሆኖ ዋጋውም ከፍ ያለ ሆኖ ቀሚስ ገዝቶልሃል አረንጓዴ ባላበባ ቀሚስ ለሺ ገዝቶላታል በርግጥ ግን ይሄ ሁሉ ነገር ነው የገረመኝ የነበረው ነገር ባለስልጣን ሲኮን ሲሾም ያልበላ ሲሻር ይቆጨዋል የሚል ተረት ያለና ህዝቦች ነን በይፋም የምንናገረው ነን እንደገናም ደግሞ በይፋም ባይናችንም እውነት እንነጋገር ከተባለ
እያየን የምንታዘባቸው ብዙ ነገሮች አሉ። እውነት ነው። የገሌ ወንድም፣ የገሌ እህት፣ የገሌ አክስት ልጅ፣ ይሄ ማን ነው? የገሌ አጎት ልጅ፣ ይሄስ የገሌ እንትን አረ ከሌን ያውቀዋል ማለት ራሱ ያስከብራል። ከሌን እኮ ታውቀዋለች። በህንጻ ደረጃ ተሰልፈው የምናያቸው ህንጻዎች እንዴ ብለሽ ወደ አንድ ቤተሰብ ይሄድብሻል። አንድ ከከሌ ጋር ትውላለች፣ ከሌን ታውቀዋለች፣ ከነሱ ጋር እኮ ነው የምታመሸው መባለ ራሱ እኮ ያልታወቀ ሹመት ይጭንልሃል ትከሻ ላይና ሰዎች እንዲያከብሩህና ወደ አንተም እንዲጠጉክ በስርህም ሌሎች ሰዎች የምታስከትልበታል። ምክንያቱም አንድ ባህል አለን፣ ቅድም የጠቀስኩት ነው ከነተረቱ ሲሾም አልበላ ሲሻር ይቆጨዋል የሚል አይነት ተረት ሁሉ ያለና እውነትም እንደዚህ አይነት ስልጣኖች ሲኖሩ በዛ ሰዓት ላይ ስልጣንን መከታ ስልጣንን በመጠቀም በተለይ ከኢኮኖሚ ጋር ሌላው ይሄ መጨቆኑ ወይም ማስፈራራቱ እንደዛ አይነት ነገር ሁሉ ሳይሆን በኢኮኖሚ ደረጃ በስልጣን ተጠቅሞ በኢኮኖሚ ደረጃ ዙሪያን ማሳደግ፣ መርዳት፣ ደብቆ ማድረግ እንደዚህ አይነት ነገሮች የተለመደ ነው ይታያልና እሱን ይገረመኝ። በጣም አስተማሪነቱ ከዚህ አንጻር ነው። ለዚህ ነው ተከተል እንዲህ ይላል ከዓለም ባንክ ሚዲያ ማለት ይሄ ነው፣ እንደዚህ የማይታወቅ ታሪክ ማሳወቅ። አዜብና ደረጀ አመሰግናለሁ። ብርሃኑ የሁል ጊዜ አድማጭ ነኝ፣ የዛሬውን ፕሮግራም ግን የተለየ ነው ብሏል። ይበልጣል እናንተ የኢትዮጵያን ታሪክ ጎልጉላችሁ ነው የምታስደምጡን። በጣም ነው የማመሰግናችሁ። ዘገየና በሪውን ለአሁኑ ትውልድ ትልቅ ትምህርት ነው የምትሰጡት። አሁኑም ያሉት ሰዎች ይወቁበት። እነዚህ ሰዎች ኑሯቸው ከህዝብ ጋር እጅግ በጣም የተመሳሰለ ከመንደሩ ከአካባቢው ጋር የተጠጋጋ በመሆኑ ይኸው ዛሬም ከማህበረሰቡ ጋር በሰላም በፍቅር በደስታ ይኖራሉ። አበበ ጸጋዬ ይህን ፕሮግራም ስላቀረባችሁልን በጣም ነው የምናመሰግነው። ትልቅ ትምህርት ሰጪ ነው። መስፍን ከጎንደር ፕሮግራማችሁን በጣም ነው የምወደው። ዛሬ ደግሞ የሚገርሙ ጥቁር እንግዶች ናቸው። በጣም የሚገርም ታሪክ ነው። በጣም ደስ የሚል ፕሮግራም ነው ብሎናል። ይሄ ነውም ከአዲስ አበባ ሻለቃ አለሙ እንዴት ያለ ፕሮግራምና የሚያስተምር ታሪክ ነው ብለውናል። ተክሉ የተባሉ አድማጫችን የሺንና ደረጀን በቅርብ ነው የማውቃቸው፣ የሚናገሩት ታሪክ ትክክለኛ ነው፣ እድሜና ጤና ይስጣችሁ፣ ትልቅ ታሪክ ነው ያካፈላችሁን ብለውናል። እስክንድር ከሄድና መንገድ እየሄድኩ ነው የማዳምጠው፣ በጣም አሪፍ ነው ብሎናል። ቹቹ ኳስ ሜዳ እንደተለመደው ዛሬም ነው ብሎናል። ሌሎችም በርካታ አድማጮች አሉ። ደህና ሆነው አድማጮች